ምንድነው የምናደርገው እንዳልኳችሁ ስናይፐር ኢንትሪ ከዚህ በፊት አውርቼላችሁ ነበረ። መጨረሻ ላይ ትሬዳችንን እንዴት ነው ኤክስኪዩት የምናደርገው ከኢምባላንሶች ጋር አንድ ላይ አድርገን ኤክስተርናል ሬንጅ ኢንተርናል ሬንጅ ሊኩዊዲቲ የሚባሉት ሙሉ በሙሉ ስም ኢንተርቼንጅ እያደረገ ነው እንጂ መጀመሪያው አመጣጡ ከየት ነው የሚለውን ነገር ነው ፎከስ አድርገን ለማየት እንሞክረው። እሺ ወደ ዛሬው ላይቫችን ስንሄድ በመጀመሪያው የምናየው ስለ ፕሪሚየም እና ዲስካውንት እናያለን። ምን ጊዜም ያው በደንብ ታውቁታላችሁ ይሄ ነገር ፕሪሚየም እና ዲስካውንት ምን ጊዜም ማርኬት ፕሪሚየም በሚሆንበት ሰዓት ላይ ማርኬት ሜከሮች ማለትም እነኚህ ላርጅ ስፔኮች እነኚህ ኮሜርሻል ካምፓኒዎችንም ጨምሮ ባይ ሴል የሚያደርጉት ፕሪሚየም ዞን ላይ ነው። ለምሳሌ ያለ እናንተ ባለፈ በነገርኳችሁ መሰረት አንድ ዕቃ ግዙ ብትባሉ ልትገዙ የምትችሉት በጣም ሲረክስላችሁ ነው። ልትሸጡ ደግሞ ትርፋማ እንድትሆኑ የምታደርጉት ደግሞ ያው በጣም ሲጨምርላችሁ ነው። ስለዚህ በዚህ መልኩ ፕሪሚየም እና ዲስካውንት ተጠቅመው እነኚህ ማርኬት ሜከሮች ባይና ሴል ያደርጋሉ ማለት ነው። ያ ማለት ኦፕን ፖዚሽን ያደርጋሉ። ስለዚህ ለምሳሌ ጥሩ ኤግዛምፕል የሚሆንልን በአሁኑ ፈንዳመንታል ላይ በደንብ ካያችሁት ትራምፕ በሚናገረው በሚያወጣው ታሪፍ ምክንያት የስቶክ ማርኬት በጣም ወርዶ ነበረ። ከዛ በአንድ ቀን ውስጥ ነው ታይቶ የማይታወቅ በስቶክ ማርኬት ውስጥ ትልቁን ሂስትሪ የሰራው እስከ 3 ትሪሊዮን የሚያህል ኮንትራት የተገዛበት ቀን ነበር የተካሄደው። ያም የሚሆነበት ምክንያት ምንድነው? ማርኬት ዲፕ ዲስካውንት ላይ ገብቷል። ያ ማለት በጣም ስቶክ ስለወረደ እነኚህ ማርኬት ሰንቲመንቱ ላይ ማለትም ኢንቨስተሮችን አትራክት የማድረግ ነገር ይኖረዋል ማለት ነው። ስለዚህ ማርኬት ሜከሮች ባይ የሚያደርጉት ዲስካውንት ዞን ላይ ነው። ፕሪሚየም ዞን ላይ ደግሞ ያው ሴል ያደርጋሉ ማለት ነው። ታዲያ ምንድነው ኢኩሊብሪየም ዞን ካላችሁኝ፣ ኢኩሊብሪየም ከዚህ በፊት አውርተንበታል። ፌር ቫልዩ ጋፕ እንደምንለው ሁሉ ኢኩሊብሪየም ፌር ቫልዩ ፕሌስ ላይ ነው። ስለዚህ ማርኬት ኢኩሊብሪየም ላይ ነው ማለት ውድም አይደለም ርካሽም አይደለም። ስለዚህ 50% ላይ ነው ማለት ነው። ስለዚህ እሱ እንደ ኮንፍሌንስ መውሰድ እንችላለን። ያ ማለት ለምሳሌ ማርኬት ሜከሮች ማርኬቱን ኢኩሊብሪየም ዞን ላይ ሲያመጡ ሁለት አይነት ኢንቴንሽን ይኖራቸዋል ብያቸዋለሁ። አንደኛው ወደ ፕሪሚየም ይወስዱታል፣ ሁለተኛው ወደ ዲስካውንት ይወስዱታል። ስለዚህ እዛ ጋር ያለ የምንጠቀመውን ፖይንት ኦፍ ኢንተረስታችን ለኛ ለነሱ ደግሞ ኤሪያ ኦፍ ኢንተረስታቸውን በመጠቀም ትሬድ ማድረግ እንችላለን፣ ወይም ደግሞ እንደ ኮንፍሌንስ መጠቀም እንችላለን። ስለዚህ እሱን መጠቀም እንችላለን ማለት ያለው። እሺ ይሄን ያህል ፕሪሚየም እና ዲስካውንት ካልን ልክ እንደምታዩት ማርኬት ሜከሮች ፕሪሚየም ዞን ላይ ማርኬቱን ያስገቡና ሴል ያደርጉታል፣ እንዲሁም ደግሞ ዲስካውንት ዞን ላይ ደግሞ አስገብተው ባይ ያደርጉታል ብያቸዋለሁ። ይሄም የሚሆንበት ዋነኛው ምክንያት ምን ጊዜ መርሳት የሌለብን አንድ ፖይንት አለ። ዳይሬክሽናል ባያሳችንን ማወቅ አለብን። ለምሳሌ ያህል ማርኬታችን ብዙ ጊዜ ናራቲቭ ብለን የምንለው ሐሳብ ያለና ናራቲቭ ዲስአድቫንቴጁ ምንድነው? እዚህ ጋር ሃይ ሪስክ ሪዋርድ የመያዝ ነገር ፕሮባቢሊቲያችሁ ጠባብ ይሆናል። ምክንያቱም የምትገቡት ትሬድ እያንዳንዱ ትሬድ ናሬት እያደረጋችሁ ነው። እንዲሁም ደግሞ አንጻራዊ ነው እንጂ የምትገቡት ፍጹማዊውን ትሬድ አብሶሉትሊ አትይዙት። ምክንያቱም ዳይሬክሽናል ሎንግ ተርም ዳይሬክሽናል ባያሳችሁ ቡሊሽ እየሆነ ሴል ልትገቡ ትችላላችሁ። አጠር ያለች ለምሳሌ ያህል ከዚህ በፊት ማርኬት ኮንሶሊዴት ያደርጋል ብያችኋለሁ፣ ኤክስፓንድ ያደርጋል። ከሱ በኋላ ምን እንደምንጠብቀው ሪትሬስ ወይ ሪቨርስ ካደረገ ሃይ የሆነ ሪስክ ሪዋርድ እንይዛለን። ነገር ግን ሪትሬስ ካደረገ ግን እስከ ሪትሬስመንቱ ዞን ድረስ 1-to-1 ሪስክ ሪዋርድ የመያዝ ፕሮባቢሊቲ ይኖራል። ይህም የሚሆንበት ምክንያት እንዳልኳችሁ ናራቲቭ ስለምንገባ ማለት ነው። ግን ዳይሬክሽናል ባያሳችንን ተከትለንም ትሬድ የምናደርግ ከሆነ ሃይ ሪስክ ሪዋርድ የመያዝና እንዲሁም ሃይ ፕሮባቢሊቲ ትሬድ ቴክ ማድረግ እንችላለን ማለት ነው። እሺ ስለዚህ እዚህ ጋር ማርኬቱ ዳይሬክሽናል ባያስ ካላያችሁት ፕሊዝ ዩቲዩብ ባለፈውን ላይቫችንን ዩቲዩብ ላይ አለ፣ ካልሆነ ሊንኩን አስቀምጥላችኋለሁ። እዚህ ጋር ማርኬት ዳውን ትሬንድ ነው ባያሳችን። ዳውን ትሬንድ ባያስ ካለን ማርኬት ዲሊንግ ሬንጅ ስናወጣ ያው በደንብ ታውቁታላችሁ። ዲሊንግ ሬንጅ ብዙ ጊዜ የሚወጣው ባይ ሴል ሊኩዊዲቲ እና ሴል ሴል ሊኩዊዲቲ ከተወሰደ በኋላ የሚፈጠረው ስዊንግ ላይ ነው ጋና ቦክሳችን የምንዘረጋው። ግን ለዚህ ተርም ፕሪሚየም እና ዲስካውንታችን ለመለየት እቺኛው በቂ ናት። ምክንያቱም ይሄኛው ማርኬት ከመፈጠሩ በፊት የነበረ ሃይና ሎ ይሄኛ ስለሆነ ማለት ነው። ስለዚህ ይሄኛውን ስንዘረጋ ማርኬት ፕሪሚየም ዞን ላይ እኛ ገብተን ሴል እናደርጋለን። ስለዚህ ዲስካውንት ዞን ላይ ዳይሬክሽናል ባያሳችን ሴል ሆኖ በደንብ እዚህ ጋር ኖት አድርጋችሁ ያዙልኝ። ዳይሬክሽናል ባያሳችን ሴል ሆኖ ዲስካውንት ዞን ላይ ባያደርጋሉ ማለት አካውንት ላይ ፈርዶ ትሬድ እንደመግባት ነው። በቻላችሁት አቅም እንደዚህ አይነት ትሬድ እንኳን ብትገቡና ሎ ሪስክ ሪዋርድ ለያዝ እንኳን ካላችሁ ብሬክ ኢቨን የግድ ይላል። ስለዚህ ዳይሬክሽናል ባያሳችን ቤሪሽ ከሆነ ሴል የምናደርገው ፕሪሚየም ዞን ላይ ነው ማለት ነው። ስለዚህ እዚህ ጋር ነው ትልቁን የዳይሬክሽናል ባያስ ማተር የሚጫወተው። ስለዚህ በቻልነው አቅም ፕሪሚየም ዞን ላይ ሴል እናደርጋለን፣ ዲስካውንት ዞን ላይ ደግሞ ባይ እናደርጋለን። ባይ የምናደርገው ልክ በእንደዚህ አይነት ሴናሪዮ ዳይሬክሽናል ባያሳችን ቡሊሽ ሲሆን ማለት ነው። እሺ ስለዚህ በባለፈው ባየነው መሰረት ማርኬት ኮንሶሊዴት ያደርጋል፣
ኤክስፓንድ ያደርጋል እንዳልኳችሁ ሪትሬስ ሲያደርግ ቡሊሽ ትገባላችሁ ተረዳችሁ ምክንያቱም ዳይሬክሽናል ባያሳችሁ ጀስት ቡሊሽ ስለሆነ እንዲሁም ዲስካውንት ዞን ላይ ማርኬቱ ገብቶላችኋል እንደምታዩት ከ50% በታች ነው ማርኬቱ ያለው እሺ ይሄን ያህል ካልን ቀደም እንዳልኳችሁ ናራቲቭ የሚባለው ሐሳብ ምንድነው ፉሊ ዳይሬክሽናል ባያሳችን ማለትም አብሶሉት ዳይሬክሽናል ባያሳችን ሎንግ ተርም ምን ጠብቀው ወዴት ይሄዳል ብለን የምናስበው ነገር ካለ ይሄ ነገር ግልጽ አድርግላችሁ ለምሳሌ ያህል መድረሻችሁ ከዚህ የሆነ ጥሩ ኤግዛምፕል ለምሳሌ ከዚህ አዳማ ከሆነ የምትሄዱበት ሎኬሽናችሁ ማለት መድረሻ ቦታችሁ በመሃል የምትሄዱት መንገድ የምትተጣጥፉት ወደ ኋላ የምትመለሱት የምትዞራት ቦታ እያንዳንዷ ናራቲቭ ትባላለች ነገር ግን ዳይሬክሽናል መድረሻ ቦታችሁ ዴስቲኔሽን ጀስት ይሄ ከመነሻ እስከ መድረሻ ያላችሁ ቦታ ምንድነው ዳይሬክሽናል ባያሳችሁ ይሆናል ማለት ነው ስለዚህ ናራቲቭ ሄድ መለስ ወደ ኋላ የምትሄዷት ነገር ናራቲቭ ትባላለች ወደ ላይ ደግሞ የምትጠብቁት ዳይሬክሽናል ባያሳችሁ ነው እሺ እኛ ያልካልን ማርኬት ኮንሶሊዴት ያደርጋል ብያችኋለሁ ኤክስፓንድ ያደርጋል ስለዚህ ቀጣዩ ሪትሬስ እንደሚያደርግ ካወቅን እዚህ ጋር ሴል ብለን ሪትሬስ ማድረግ እንችላለን ነገር ግን ሎ የሆነ ሪስክ ሪዋርድ እንይዛለን ምክንያቱም ዳይሬክሽናል ባያሳችን ቡሊሽ ስለሆነ ስለዚህ ሃይ ሪስክ ሪዋርድ ለመያዝ ከፈለጋችሁ ግን ልክ ሪትሬስመንት ዞን ሲጨርስ እዚህ ጋር ፖይንት ኦፍ ኢንተረስታችን የሚሆነው እዚህ ጋር ያሉት ነገሮች ናቸው እሱን እናያቸዋለን በቀጣዩ ስላይድ እዚህ ጋር ቡሊሽ እንገባለን ማለት ነው ምክንያቱም ዳይሬክሽናል ባያሳችን ቡል ስለሆነ እሺ እኛ ያህል ካልን ዲስካውንት ዞን ላይ ባይ እናደርጋለን ፕሪሚየም ዞን ላይ ሴል እናደርጋለን የሚለውን ሴናሪዮ ካየን አሁን የቱ ጋር ነው ባይ የምናደርገው የቱ ጋር ነው ሴል የምናደርገው እንዲሁም ስቴፓቸው ምን ይመስላል የሚለው ነገር ይወስነዋል ለምሳሌ እነኚህ ስድስቱ የምታዩቸው the power of 3 the power of 6 እንዲሁም the power of 9 የሚባሉ ነገሮች አሉ ጀስት ኢንዲግማ ምናምን ነገር አይደለም አንድ ላይ አጠቃሎ ለማስረዳት የተሞከረበት ሜተድ ነው ምን ጊዜም ማርኬት ኢኩሊብሪየም ዞናችንን ጋና ቦክሳችን ሙሉ በሙሉ ስንዘረጋ ፕሪሚየም እና ዲስካውንት ላይ at the premium zone የመጨረሻው ጫፍ ላይ የምናገኘው ዋነኛው ነገር ምንድነው ኦልድ ሃይ ነው ከኦልድ ሃይ በላይ ጀስት ያው ኦልድ ሃይ እንደ ሊኩዊዲቲ ወይም ደግሞ ሌሎች ትሬደሮች ካላችሁ እንደ ፌክ አውት ሊጠቀሙ ይችላል እንጂ ሌላ አይነት ማተር አይኖርም ሰብሮት በቃ ወይ ሊሄድ ይችላል ስለዚህ ያኛውን ኦልድ ሃይ ልክ PDR እንለዋለን እሱ ምንድነው ፕሪሚየም ዲስካውንት አሬስ ማለት ነው እሺ ኦልድ ሃይ ካለ በፕሪሚየም ዞን በኩል በዲስካውንት ዞን ደግሞ ያው ኦልድ ሏል ማለት ነው እሺ ከኦልድ ላይ ከኦልድ ሃይ በታች ምን ይኖራል እሺ ቅርታ ከኦልድ ሃይ በታች የሚኖረው ሪጀክሽን ብሎክ የምንለው ነገር አለ ምን ጊዜም ስቴፑ እንዴት ነው ከላይ የሚኖረው ኦልድ ሃይ ነው በጭራሽ ከኦልድ ሃይ ሌላ ነገር ሊኖር አይችልም ወይ ፕሪቪየስ የሰራው ኢምባላንስ እስከሌለ ድረስ ከኦልድ ሃይ በታች የሚኖረው ሪጀክሽን ብሎክ ነው እሱንም አሳያችኋለሁ ቤሪሽ ኦርደር ብሎክ ከሱ በኋላ ይቀጥላል ቤሪሽ ኦርደር ብሎክ የምንለው ምንድነው the last bullish candle ያ ማለት ማርኬቱ ቡል እየሄደ ካለ ቡል ራን ላይ ካለ ከሱ በኋላ ኢንቨርስ ሲያደርግ the last bullish candle the last የመጨረሻው bullish candle ኦርደር ብሎክ ትባላለች ለምን ሴናሪዮ ሴል ሴናሪዮ መተመለሳ መታ ሴል ለማድረግ ማለት ነው እሺ ቤሪሽ ኦርደር ብሎክ ኖት ኦንሊ እዛች ጋር ያለች ብቻ አይደለች ቡሊሽ ካንድል እየሄደ ባለበት ሙቭመንት መሃል ላይ ራሱ የምታገኙቸው ጀስት ዳውን ትሬንድ ካንድሎች ቤሪሽ ኦርደር ብሎክ ይባላሉ ያው ከዚህ በፊት በደንብ አውርተንበታል የኦርደር ጥርቅም ያለበት ቦታ ነው ልክ እንደ ስሙ እንደምናየው የኦርደሮች ብሎክ ያለበት ቦታ ነው ስለዚህ እኛ ልክ ባይ ሊሚት ሴል ሊሚት ሞልተን ማርኬት እዛ ጋር ጀስት እዚህ ጋር ሲደርስ ሴል በልልኝ እዚህ ጋር ሲደርስልን ባይ በልልኝ ብላችሁ እንደምታዙት ሁሉ እነኚህ ላርጅ ስፔኮች የገንዘብ ጥርቅም የኦርደር ጥርቅም እዛ ጋር ስለሚያዩ ቀጥታ እዛ ቦታ ማርኬቱ ሪአክት እንደሚያደርግ አልጎሪዝማቸውን ይሰሩበታል ማለት ነው እሺ ያ ማለት ለምሳሌ ያህል እዚህ ጋር መለስ ብለን ለማየት እንሞክር እዚህ ጋር በደንብ ካያችሁት ይሄ ኮንሶሊዴሽን ሬንጅ ለምሳሌ በአጭር ኤግዛምፕል እንዲሆንልን 5 ሚኒት ካንድል ነው ብለን ይሄ እንዳለ ቻርቱ 5 ሚኒት ቻርት ላይ ይሄ ኮንሶሊዴሽን ሬንጅ እንደምን ያገለግለናል 15 ሚኒት ወይ 1 አወር ላይ ስናገኝ ጽድት ያለ ዳውን ትሬንድ ካንድል ወይም ዶጂ ካንድል ታገኙ ትችላላችሁ ስለዚህ ፎር ቡሊሽ ኮንዲሽን እቺኛዋ ኦርደር ብሎክ ሆና ታገለግለናለች ምን ዞን ኮንሶሊዴሽን ዞን ማለት ነው ስለዚህ ማርኬት ኮንሶሊዴሽን ኤክስፓንሽን ሪትሬስ ወይ ሪቨርስ ያደርጋል ካልኳችሁ ያ ማለት ነው ሃየር ታይም ፍሬም ላይ የምታዩት ኦርደር ብሎክ ኮንሶሊዴሽን ኤክስፓንሽን ሪትሬስመንት ነው የምትወክለው ማለት ነው እሺ ኦርደር ብሎክን ይሄን ያህል ክሪር ካደረግነው ፌር ቫልዩ ጋፕ ደግሞ ያው የምታውቁት ኖርማሊ ፌር ቫልዩ ጋፕ ተብሎ የሚወራው ነው
ያኔ ገና ትሬድ በሚጀምሩበት ሳለ የተማርናት ማርኬት ኤፊሽንስ እና ማርኬት ኢንኤፊሽንስ ተብለን የተማርነው ነገር የገንዘብ መመጣጠንና አለመመጣጠን መኖሩን የሚያሳየን ነገር ፌር ቫልዩ ጋፕ ተብሎ ይጠራል ማለት ነው። በቀጣዩ ስላይድ በደንብ እናየዋለን። ኦኬ ሊኩዊዲቲ ቮይድ ምንድነው? በ2023 ሜንቶርሺፕ ከሆነ ሊኩዊዲቲ ቮይድ ሌላ ሆኖ የመጣው እሱ ምንድነው? የቮሊዩም ኢምባላንስ እነኚህ ጋፖች አዲስ ሳምንት ሲከፈት የሚኖሩ ጋፖች እነሱ ናቸው ሊኩዊዲቲ ቮይድ ብሎናል አይስቲ። ነገር ግን በ2016 ሜንቶርሺፕ ላይ በነበረው ሊኩዊዲቲ ቮይድ ማለት ፌር ቫልዩ ጋፕ ላይ ሌላ ፌር ቫልዩ ጋፕ እየቀጠለ ሲሄድ ያ ማለት በጣም ረጅም ተከታታይ ስሪ ምንድነው የሚባለው አይ ቲንክ ኢንገልፊንግ ካንድሎች ተደራራቢ ሲሆኑ ስሪ ብላክ ክሮን እንደዛ ነገር ከተሳሳትኩ አላውቅም። እንደዚህ አይነት ካንድሎች ሲደራረቡ ሊኩዊዲቲ ቮይድ ይባላሉ ማለት ነው። እሺ ወደታች ወረድ ብለን ላስት ደግሞ የምናገኘው ፓርት ምንድነው? ቤሪሽ ብሬከር ብሎክ ወይም ደግሞ ሚቲጌሽን ብሎክ ነው። ምንድነው እሱም? ማርኬት ስትራክቸር ሺፍት ሲፈጠር ብሬከር ስዊንግ የሚፈጠር ከሆነ ባለፈ ያየነው ሰባሪው የምንለው ማርኬት ስትራክቸር ሺፍት ታይፕ ማለት ነው የሚፈጠር ከሆነ እሱ ላይ የምናገኘው የተሰበረችው ሎ ብሬከር ስዊንግ ከሆነ ብሬከር ብሎክ ትባላለች። ነገር ግን ፌለር ስዊንግ ከሆነ ደግሞ እንዳየነው ሚቲጌሽን ብሎክ ብለን እንጠራዋለን። ስለዚህ ማርኬት ላይ ሊኖር የሚችለው ከሁለት አንዱ ነው። በዛ ቦታ ሁለቱም ሊኖር አይችሉም እየደረበ እስካልሄደ ድረስ። ተረዳችሁኝ አይደለ? እሺ ስለዚህ በዚህ መልኩ ጀስት የቤሪሹንም አስዩም ማድረግ ትችላላችሁና ያው ታይማችንን ማጥፋት አይጠበቅብንም። እሺ ልክ አሁን ለምሳሌ እዚህ ጋር በኤግዛምፕል ለማየት እንሞክር። ማርኬት እዚህ ጋር ሃይና ሎ ይኖረናል። ኢኩሊብሪየም ዞኑ እዚህ አካባቢ ነው የሚኖረው። ማርኬት መጀመሪያ ላይ የምናገኘው እንደምታዩት ሃይና ሎዎቹ ነው። ከዚህ በላይ ሌላ አይነት ፒዲአር አይኖርም። ይሄ እንደ ሊኩዊዲቲ ነው ማርኬቱ ሊጠቀመው የሚችለው። ስለዚህ ይሄን ሃይና ሎ ኮንሲደር ማድረግ አለብን። ለኢንትሪም ለምሳሌ አንዳንዴ መጣና ኢኳል ሃይ ሰርቶባችሁ ሊወርድ ይችላል። አይስቲ ትሬደር መሆናችሁ ኢኳል ሃይን ሴል ልታደርጉ ትችላላችሁ። ምክንያቱም ኤስኤምቲ የምትጠቀሙበት ከረንሲ ፔር ላይ በደንብ በሚቀጥሉት ላይቭ ሴሽኖቻችን ላይ በደንብ እናያለን። ኤስኤምቲ የምትጠቀሙበት ፔር ላይ ባይ ሴል ሊኩዊዲቲ ወስዶላችሁ ሊሆን ይችላል። ያኔ ይሄኛው ሃይውን ሪትሪስ አድርጎላችሁ ሊሆን ስለሚችል ሴል ልትገቡ ትችላላችሁ። ስለዚህ የዚህን ሃይ ስፕሪድ ሊሆን ይችላል ኦርደር ስከፍቱ ኮንሲደር አድርጋችሁ መክፈት አለባችሁ ማለት ነው። እሺ ስለዚህ መጨረሻው ቶፕ እና ቦተም ላይ የምናገኛቸው ሃይና ሎዎች ናቸው። እሺ ሁለተኛው ደግሞ የምታዩት ያው ሪጀክሽን ብሎክ ነው። የመጀመሪያ የምታገኙት ሃይን ነው። ከሱ በታች የምታገኙት እቺ ዊኳ ፓርት ሻዶ ብለን የምንጠራት በሌላ ስሟ ሪጀክሽን ብሎክ ትባላለች። ምንድነው? ከስሙ መረዳት በጣም ቀላል ነገር ነው። ማርኬት እዚህ ጋር ደርሶ ሪጀክት ያደረገበትን ሴናሪዮ የሚያሳየን ዞን ናት ማለት ነው። እሺ ይሄኛው ለምሳሌ 15 ሚኒት ላይ ከሆነ ይሄ ቻርት ወደ 1 ሚኒት 3 ሚኒት እንዲሁም 5 ሚኒት ላይ ብትወርዱ እዚች መታ ሪጀክት ያደረገበት ቦታ ላይ ፌር ቫልዩ ጋፕ ቢፒአር የምንለው ነገር አለ። በሚቀጥሉት ነገር በደንብ እናያቸዋለን። ፌር ቫልዩ ጋፕ ኦርደር ብሎክ ሊሆን ይችላል። እንደነዚህ አይነት ነገሮች ታገኙበታላችሁ። ስለዚህ ይሄ ሪጀክት ያደረገበት ቦታ ማርኬቱ እዚህ ጋር የመሄድ አቅም አልችልም ሪጀክት ነው የማደርገው የሚለውን ነገር ነው የሚያሳይ። ለዛ ነው ያው ዊክ የምንለው ደካማው ፓርት በሚባል ደግሞ በሌላ ይጠራል። እንዲሁም ሻዶ ደግሞ ጥላጥሎ አለፈ ብለን እናስበዋለን። ብዙ ጊዜ ታውቁታላችሁ አኪሙሌሽን ማኒፑሌሽን ዲስትሪቢዩሽን ስትጠቀሙ ማርኬት እዚህ ጋር አኪሙሌት ማኒፑሌት ማድረጉን እችኛዋ ዞን ነው የምታሳየን። ዲስትሪቢዩት ማድረጉን ደግሞ ቀጣይ ካንድል ያሳየናል። ስለዚህ ሪጀክሽን ብሎክን አንደርስቲሜት አታርጓት። እሺ የመጀመሪያው ሃይን አይተና ሁለተኛው ሪጀክሽን ብሎክ። ሶስተኛውስ እንዳልኳችሁ ማርኬቱ ቡል እየሄደ ከነበረና ሪቨርስ ካደረገ ላስት ቡሊሽ ካንድል ኦርደር ብሎክ ናት። ስለዚህ እዚህ ዞን ላይ ማርኬት መጥቶ ሪያክት ሊያደርግ ስለሚችል ዋን ኦፍ ፒዲአር ኮንሲደር እናደርገዋለን ማለት ነው። እሺ ቀጥሎ ያው ፌር ቫልዩ ጋፕ ነው። ፌር ቫልዩ ጋፕ ቅድም በነገርኳችሁ መሰረት ቅድም ለምሳሌ እዚህ በሪጀክሽን ብሎክ ሳሳያችሁ ማርኬት ኮንሶሊዴት ያደርጋል ወይም ደግሞ እሺ አኪሙሌት ያደርጋል፣ ማኒፑሌት ያደርጋል፣ ከዛ ዲስትሪቢዩት ያደርጋል ስላችሁ ይሄ ዲስትሪቢዩሽን በአይፒዲ ስሙ ደግሞ ይሄ ኤክስፓንሽን ማለትም የገንዘብ መለጠጥ ምን ይፈጥራል? የገንዘብ አለመመጣጠን እንዲኖር ያደርጋል። ለምን ካላችሁኝ ለምሳሌ እዚህ ጋር ሴል ሊኩዊዲቲ ሊኖር ይችላል። ማርኬት ሜከሮች ኤሪያ ኦፍ ኢንተረስት አድርገው የሚንቀሳቀሱበት ቦታ ሲሄዱ እነኚህ ላርጅ ፕሌየር የተባሉት እነኚህ ስማርት መኒዎች ትልቅ የሆነ ኢንቨስትመንት ማርኬቱ ላይ ኢንቨስት ሲያደርጉ እንደዚህ እንደምታዩት ያለመመጣጠን ካንድል ሊኖር ይችላል። ኢን ቢሊየንስ ገንዘብ በጀት ሲያደርጉ ማለት ነው። ስለዚህ በዚህ መሃል እንደዚህ አይነት ፌር ቫልዩ ጋፕ ያ ማለትም ማርኬት ተመልሶ ሲጠቀመው ፌር ቫልዩ የሚሆን ማለትም ያወጡትን ብር
መመለሳቸውን ኢንዲኬት የሚያደርገን ካንድል ፌር ቫልዩ ጋፕ ይኖራል። ልክ እንደምታዩት እዚህ ጋር አሁን ማርኬት ዊክ እና ዊክ ደርቦ ዘግቷል። እዚህ ጋርስ በዚህኛው ዊክ እና በዚህኛው ዊክ መሃል ሌላ ዊክ የለም። ስለዚህ ሌላ ዊክ ደርቦ መጥቶ ይሄኛውን ቦዲ አጠናክሮ ይወርድናል ማለት ነው። ስለዚህ ይሄ ቦታ ምን ተብሎ ይጠራል? ፌር ቫልዩ ጋፕ። ለዛ ነው ፌር ቫልዩ ጋፕ ሁሉ ቫሊድ አይደለም የሚባልበት ዋነኛው ምክንያት አንደኛ ዳይሬክሽናል ባያሳችሁ ማየት ይጠበቅባችኋል። ሁለተኛ ይሄን ፌር ቫልዩ ጋፕ ምን ያህል ዞን ነው የተጠቀመው? ኢኩሊብሪየም ዞን ላይ ነው መጥቶ የተጠቀመው? ፕሪሚየም ዞን ላይ ነው ገብቶ የተጠቀመው የሚለውንም ታዩታ። ጀስት ኖት ኦንሊ እዚህ ጋርና እዚህ ጋር ብቻ ጋና ቦክሳችሁን ዘርግታችሁ ፕሪሚየም ዞን ላይ ነው ሴል ያደረገው ብቻ ሳይሆን እችኛዋ ፌር ቫልዩ ጋፕ ላይ ራሱ ጋና ቦክሳችሁን ተዘረጉና ኢኩሊብሪየም ዞን ላይ ሲሆን ሞር ፕሮባቢሊቲው ሰፊ ይሆናል ማለት ነው። ስለዚህ ሎወር ታይም ፍሬም ላይ ገብታችሁ ያው አታክ ታረጋላችሁ የሚለውን ሐሳብ ያዙልኝ። እሺ ሌላኛው ሊኩዊዲቲ ቮይድ ነው። ሊኩዊዲቲ ቮይድ ልክ እንደምታዩት ነው። ፌር ቫልዩ ጋፕ አለ፣ ፌር ቫልዩ ጋፕ አለ፣ ሌላ ፌር ቫልዩ ጋፕ ሲደርብ ሊኩዊዲቲ ቮይድ ይኖራል። ስለዚህ ይሄ ሊኩዊዲቲ ቮይድ ብዙ ጊዜ የሚፈጠረው ኒውስ በሚኖርበት ሰዓት ላይ ማርኬቱ ላይ ላርጅ የሆነ ቮሊዩም ኢንቨስት ሲደረግበት የሚኖር ካንድል ሊኩዊዲቲ ቮይድ ይባላል። ስለዚህ የሊኩዊዲቲ ቮይድ ብዙ ጊዜ በጣም የምንደናገርባት ሴናሪዎች ናት። የትኛው ፌር ቫልዩ ጋፕ ነው ሊጠቀም ይችላል? ይሄኛውን ነው ወይስ ይሄኛውን ነው የሚለው ሐሳቤ በቻላችሁ ታቅም ያን ለማወቅ ከፈለጋችሁ በማርኬት ሜከር ራሳችሁን ትልቅ ኢንቨስትመንት በጀት እንዳደረገ አንድ ኢንስቲትዩሽናል ራሳችሁን አስቡትና፣ ምክንያቱም ኢንስቲትዩሽናል ትሬደሮች ነናኛ። ያ ማለት ሪቴል አይደለንም እያልኳችሁ አይደለም። ነገር ግን የኢንስቲትዩሽናል ትሬደሮችን ፉት ስቴፕ ስለሆነ የምንከተለው እነኚህ ኢንስቲትዩሽናል ትሬደሮች ምንድነው እኔ እዛ ጋር በሆን የማደርገው የሚለውን ታስባላችሁ። ያ ማለት በጣም ትልቅ ኢንቨስትመንት ማርኬቱ ላይ አውጥታችኋል። ስለዚህ ይሄን ገንዘብ እስከ ድረስ ልመልሰው እችላለሁ የሚለውን ስታስቡ እስከ ኢኩሊብሪየም ዞን ድረስ እስከ ዲስካውንት ዞን ድረስ አንዳንዴ ፕሪሚየም ላይ ሪአክት አድርጎ ይሄዳል። ለምን ካላችሁኝ እዚህ ጋር እንደምታዩት እቺኛዋ ላስቷ ኦርደር ብሎክ ልትኖር ትችላለች። እንዲሁም እዚህ ጋር ደግሞ ያው በሚቀጥሉት ደግሞ እናያቸዋለን። እዚህ ጋር እንዳልነው ብሬከር ብሎክ፣ ሚቲጌሽን ብሎክስ ሊኖር ስለሚችል ነካ አድርጎ ሊወጣ ይችላል ማርኬቱ። ስለዚህ እነኚህን ነገሮች ኮንሲደር አድርገን ነው ሊኩዊዲቲ ቮይድ የምንጠቀመው። ስለዚህ በቻላችሁት አቅም ሊኩዊዲቲ ቮይዱ ላይ ልክ እንደዚህ ኢኩሊብሪየም ፕሪሚየም እና ዲስካውንታችሁን ዘርግታችሁ ኢኩሊብሪየም ዞን ላይ መጥቶ ሲጠቀምላችሁ ባይ ኦፖርቹኒቲ መፈለግ፣ ዲስካውንት ዞን ላይ ሲገባላችሁ ባይንግ ኦፖርቹኒቲ መፈለግ የተሻለ ሴናሪዮ ነው ማለት ነው። ኖት ኦንሊ እንደዛ ቅድም እንዳልኳችሁ ያን ፌር ቫልዩ ጋፕ እያንዳንዱ ፌር ቫልዩ ጋፕ ላይ እየዘረጋችሁ መጥቶ ኢኩሊብሪየም ዞን ላይ መጥቶ እየተጠቀመላችሁ ቢሄድ ሃይ ፕሮባቢሊቲ ስካልፕ ታደርጋላችሁ ማለት ነው። እሺ ሁለቱ የቀሩን ምንድናቸው? ብሬከር ብሎክ እና ሚቲጌሽን ብሎክ ማለት ነው። ብሬከር ብሎክ የምንለው ማርኬት እንደምታዩት አፕ ትሬንድ ሃይ ይቅርታ ማርኬት እንደምታዩት ሃየር ሎ ሰርቶ ይህን ጀስት ኖት ኦንሊ እንደምታዩት አይነት ጀስት ቻርቱ ላይ እንደምታዩት ብቻ አይደለም። ሎወር ታይም ፍሬም ላይ ብትወርዱ በስትክክል ማይነር የሆኑ እንትኖች ታገኛላችሁ፣ ሌጎች ታገኛላችሁ፣ ምንድነው የሚባሉት ትሬንዶች ታገኛላችሁ። ሜጀር ሌግ እና ማይነር ሌግ የምንላቸው ነገሮች አሉ። ልክ ማርኬቱ ሃይ ወጥቶ መውረዱን የሚያሳየን በአንድ ካንድል ልክ እንደዚህ ነው። ስለዚህ ሃየር ሎ አርጎ እንደወጣ ያሳየናል ማለት ነው። ስለዚህ እንደምታዩት ደላስቷ ሃይ ሰርቶ እችኛዋን የነበረችውን ሃየር ሎ ብሬክ ሲያደርጋት ማርኬት ስትራክቸር ሺፍት ተፈጠረ እንላለን። ስለዚህ እቺን ማርኬት ስትራክቸር ሺፍት ሲፈጠር ደላስቷ ስዊንግ ልክ እንደምታዩት ማርካውት ታደርጓታላችሁ። እሷ ምን ተብላ ትጠራለች? ብሬከር ብሎክ ትባላለች ማለት ነው። የሰባሪዋ ብሎክ ተብላ ትጠራለች። ስለዚህ ማርኬት እሱ ጋር መጥቶ ሪያክት እንደሚያደርግ አንሲዩ ማድረግ ስላለብን ይህን ኮንሲደር ማድረግ አለብን ማለት ነው። እሺ ሁለተኛው ታይፕ ኦፍ ማርኬት ስትራክቸር ሺፍት ደግሞ ፌለር ስዊንግ ነው። ያ ምንድነው? ማርኬት ሃየር ሎ ሰርቶ ላስት ሃይ ይሄኛው መስበር አቅቶት ይሄንንም ደግሞ መስበር አቅቶ ይሄን ቢሰብረው ኑሮ ብሬከር ይባላል። ነገር ግን ይሄንንም መስበር አቅቶት ተመልሶ መጥቶ እቺን ተጠቅሞ እቺኛዋን ብቻ ሲሰብራት ፌለር ስዊንግ ማለትም መስበር የከበደው ስዊንግ ይባላል ማለት ነው። ስለዚህ እዚህ ጋር የምታገኙት ካንድል ሚቲጌሽን ብሎክ ይባላል። ማርኬት እሱ መጥቶ እንደሚጠቀምልን ኮንሲደር ማድረግ አለብን ማለት ነው። ስለዚህ ማርኬቱን ስታዩ ማየት ያለባችሁ ከዚህ ነው። የተለየ የሚወጣ ነገር የለውም። እዚህ ላይ ነው ፌር ቫልዩ ጋር ለምሳሌ ይሄ ፌር ቫልዩ ጋፕ ካለ እናንተ ምን ትደርቡበታላችሁ? እዚህ ፌር ቫልዩ ጋፕ ላይ እዚህ ጋር ብሬከር ብሎክ ደርበዋል። ይሄን ብሬከር ብሎክ ምን ያህል ቦታ ነው ይጠቀመልን? እዚች ላይ ጋና ቦክሳችሁን ዘርግታችሁ ኢኩሊብሪየም ዞን አለ ነው። ኦኬ እሺ እንደዛ ከሆነ ፌር ቫልዩ ጋፑንስ ምን ያህል መልሰውታል? ኢኩሊብሪየም ዞን ድረስ። ስለዚህ እያንዳንዱን ነገር ልክ እንደዚህ ኮንፍሊንስ እያወጣችሁ ነው የምትሄዱት።
ስለዚህ አንዱን እየደረባችሁ ስትመጡ ጀስት ሃይ ፕሮባቢሊቲ ትሬድ ቴክ ታደርጋላችሁ ማለት ነው። ስለዚህ ዛሬ ይሄን ካየን በጣም ከበቂ በላይ ነው። በቻላችሁ አቅም ማርኬቱ ስታዩት እነኚህ በፒዲአርኤ ዳይናሚክስ ብታዩት ብዬ መክራችኋለሁ። በሚቀጥሉት ስላይድ እነኚህን ማስተር አድርገን ኢንሄንስድ ሌቭል አድርገናቸው ለማየት እንሞክራለን። አሁን ብንደረባቸው ጥሩ ስለማይመጣ እዚህ ጋር እናቁም ማለት ነው። ጥያቄ እሺ ይቻላል ነበረኝ። እሺ እንትን እሺ ማርኬት ፕሪቪየስ ዴይሊ ሎውን ቴክ ያደርጋል ብለከን ነበረ። ምንን ቴክ ያደርግልናል? እንትን ዘላስት ሃዩን ኤንድ ሎ ወይም ቴክ ያደርጋል ብለከን ነበር። የመጨረሻውን ሃይ ወይም ሎ ማለት ነው አይደለ? ኦኬ እሺ። አሁን የዛን ሰዓት ሎ እና ሃዩን በምናወጣ ሰዓት ነው የግዴታ ፕሪቪየስ ላይ መሆን አለበት ማለት ያለፈውን ቀን መሆን አለበት። ኦኬ ምን መሰለክ እዛ ጋር ጀስት ሳሳያችሁ ያልኩበት ምክንያት ፕሪቪየስ ዴይ ብቻ ሳይሆን ኦልድ ሃይ እና ኦልድ ሎ ነው የሚለው። ግን ፕሪቪየስ ዴይ ሃይ እና ሎን እንኳን ማነሳልኝ ያገኘነውን ሃይ እና ሎ አንላቸው። ተረዳኝ? ለምን ካልከኝ ማርኬቱ ሙቭ ሲያደርግ አፕ ትሬንድ ዳውን ትሬንድ እየሰራ ነው። ማይነር ሌግ እየሰራ ሜጀር ሌግ እየሰራ ነው የሚሄደው። ያ ማለት እነዚህ ማይነር ሌጎች ሊኩዊዲቲ ተወሰደ ብለህ ስትል ሜጀር ሌጉን ነው መውሰድ የነበረበት። አገኘኝ? ስለዚህ ምንድነው የምናደርገው እኛ እዚህ ጋር ሊኩዊዲቲ ወይም ሃይና ሎ ብለን ማርክ አውት ስናደርገው፣ ለምሳሌ አንተ እሱ ከተወሰደው ሃይና ሎ ስቶፕ አውት ከተደረገ ወይም ፌክ አውት ከተደረገ በኋላ የምትገባ ትሬደር ከሆንክ በቻልኩ አቅም ታይም ቤስድ ሊኩዊዲቲ ነው መጠቀም ያለብህ። እሱም የሚሆነው ለምሳሌ የምትጠቀመው ሴሽን ለንደን ሴሽን ከሆነ ፕሪቪየስ ሴሽን ላይ የሰራውን ሃይና ሎ፣ ፕሪቪየስ ሴሽን የሰራውን ሃይና ሎ፣ ፕሪቪየስ ዴይ የሰራውን ሃይና ሎ፣ ፕሪቪየስ ዊክ የሰራውን ሃይና ሎ፣ ፕሪቪየስ መንዝንም ቀጥ ጨምሮ ማለት ነው። እንዲሁም ለምሳሌ ያህል በኪል ዞን በአይሲቲ ታቁታላችሁ ከ2 ሰዓት እስከ 5 ሰዓት ለንደን ኪል ዞን ከሆነ እኛ የምንጠቀመው እንደ ሊኩዊዲቲ ማንን ነው ቅድሚያ የምናየው? ቅርባችን ያለውን የኤዥያን ሬንጅ ከ18 ሰዓት እስከ 00 ያለውን ሃይና ሎ ማለት ነው። ማርኬት እሱን ብቻ ነካ አድርጎ አስወጥቶ ይመለሳል ማለት አይደለም። እዛው አቅራቢያ እሱን ሲወስድ ሌላ የሚወስደው የለም የሚለውን መሳል አለብን። እሱ የሚሆነው ፕሪቪየስ ዴይ ሃይና ሎ ሊሆን ይችላል። አገኘኝ? ስለዚህ በዚህ መልኩ ያለህበት ሴሽን ከሆነ ፕሪቪየስ ሴሽን ሃይ ኤንድ ሎ ኮንሲደር ታደርጋለህ። እንዲሁም ለምሳሌ ከ5 ሰዓት እስከ 7 ሰዓት ድረስ ላንች ታይም ነው የምሳ ሰዓት የምንለው። ያ ማለት ኖርማል ባንክ ቤት ለምሳሌ ምሳ ዝግ የሚሆንበት ሰዓት አለ። ልክ እንደዛ ሁሉ ማርኬት አክቲቭ የማይሆንበት ታይም አለች። ስለዚህ ከ5 ሰዓት እስከ 7 ሰዓት በኒውዮርክ ሰዓት አቆጣጠር ነው። ብዙ አትደናገጡ። ያ ማለት በእኛ ሰዓት አቆጣጠር 1 ሰዓት ነው የምትጨምሩበት የምነግራችሁ ነገር ላይ። ከ2 እስከ 5 ያልኳችሁ ላይ ከ3 እስከ 6 አደርጉታላችሁ በእኛ ሰዓት አቆጣጠር። ከ5 እስከ 7 ያልኳችሁ ላይ ደግሞ ከ6 እስከ 8 ሰዓት ድረስ ላንች ታይም ይሆናል። ያቺ ላንች ታይም እነኚህ ላርጅ ስፔክ ያልናቸው ኮሜርሻል ካምፓኒዎች አክቲቭ ስለማይሆኑ ማርኬቱ የተለየ ዳይናሚክስ ሙቭመንት ስለምናይበት እሱ እንዴት ማርካውት ታደርገዋለህ? እዛ ላይ የሚሰራና ሃይና ሎ ካለ ለቀጣይ ኪል ዞናችን ማለትም ለኒውዮርክ ከ9 ሰዓት እስከ 10 ሰዓት በኒውዮርክ ሰዓት አቆጣጠር፣ በእኛ ደግሞ ከ10 ሰዓት ከ8 ሰዓት በእኛ ሰዓት አቆጣጠር ከ8 ሰዓት እስከ 11 ሰዓት ድረስ በኒውዮርክ ሰዓት ደግሞ ከ7 ሰዓት እስከ 10 ሰዓት ድረስ ያለውን ከሆነ ትሬድ የምታደርገው ፕሪቪየስ የሰራውን ላንች ታይምንም ሃይ ኤንድ ሎ ታወጣለህ። ስለዚህ ሊኩዊዲቲ ሃይ ኤንድ ሎ ስትላቸው ታይም ቤዝድ መሆን አለባቸው። ተረዳኝ አይደለ? ኦኬ እሺ። ሊኩዊዲቲ እንትን አሁን ያልከን ሃይ ኤንድ ሎን ቴክ ማድረግ ያለበት የግዴታ በሴሽን መሄድ አለበት። ያ ምን መሰለክ አሁን ለምሳሌ ኤዥያን ሴሽን ከሆነ ኤዥያን ሴሽን ላይ አክቲቭ የሚሆነው የኤዥያን ሀገር ያሉ ከረንሲዎች ነው። ምክንያቱም እዛ ሀገር ላይ ያለ ባንክ የሚከፈትበት ሰዓት ስለሆነ። ስለዚህ ዩሮኤስዲን ትሬድ አደርጋለሁ የምትል ከሆነ በዛ ሰዓት ላይ ዩሮኤስዲ አክቲቭ የሚሆነው ለንደን ላይ እና ኒውዮርክ ላይ ባንክ ክፍት ሲሆን፣ ኒውዮርክ ስቶክ ኤክስቼንጅ ሲከፈት ባንኮች ክፍት ሲሆኑ አክቲቭ የሚሆነው። ስለዚህ ምን ይደረጋል? የኤዥያን ሴሽን ላይ የነበረውን ማርኬት ቾፕ የምንላት ማለትም ማርኬት ክሎዝድ ስለሚሆን ባንኮች ዝግ ስለሚሆኑ በጣም ሎ የሆነ ቮሊዩም እናያለን። ስለዚህ የሱን ቮሊዩም ምን ያህል ስታንዳርድ ዲቪዬት
ያ ማለት የሱን ምን ያህል ዲሊንግ ሬንጅ ለምሳሌ ያልቆይ በምን ላስረዳ መሰለ ከ18 ሰዓት እስከ 00 ያለው ኤዥያን ሬንጅ ነው በኒውዮርክ ሰዓት አቆጣጠር በእኛ ደግሞ ከ19 ሰዓት እስከ ጠዋት 1 ሰዓት ማለት ነው እሺ ያን ያህል ካልን የሱን ሃይ ኤንድ ሎ 2 ታይምስ ወይ 3 ታይምስ ነው ለንደን ላይ ሃዩን የሚሰራው ተረዳኝ ወይ 2 ታይምስ ሊሆን ይችላል ወይ 3 ታይምስ ሊሆን ይችላል ያን ያህል ሄዶ ነው ለንደን ሴሽን ቀጥለው ኢንቨርስ የሚያደርገው ምክንያቱም ፕሪቪየስ ከነበረው የኢኮኖሚካል ቫልዩ የኢኮኖሚካል ዳታ ያሁኑን ቫልዩ ነው ጀስት ማርኬቱን የሚያንቀሳቅሱበት ማለት ነው ባጭሩ ስለዚህ በዚህ መልኩ ነው ትሬድ የምታደርገው እሺ ጋይስ አይ ቲንክ እሱም የለም ወጥቷል መሰለኝ እሺ ሌላ ጥያቄ ያላችሁ ኔት በጣም ያል ኦኬ ከናንተ ነው ከኔ እስኪ ሌሎቻችሁ ኔትወርክ እናንተ ጋርም ከሆነ ከሰለኝ በጣም እየተቆራረጠ ነው ኦልሞስት አልሰማውም ማለት ይቻላል ቪዲዮን ደግሜ ካላየሁት ውስጥ ኦኬ ችግር የለውም ያው ሪከርድ አድርጌዋለሁ እንደዚህ አሁን ስታወራ ነውና እሺ ኪልዝ ያና ኪልዞን ስንጠቀም በአብዛኛው እና ግራም ላይ የሚያገባኝ ይሄ ፉል ሴሽን ዋጣ ወይስ እኔ በስትራቴጂ መሰረት የኪል ዞኗን እቺ 2 ሰዓት ነው በቃ የትልቁ ማለት ኖርማል ሴሽን ነገር አይደሉ አውጣጣል ወይ ለቱማ ጥያቄ ኢንተረስቲንግ ጥያቄክ ለመረዳት እየሞከርኩ ኔትወርክ በጣም እያስቸገረ እየተቆራረጠ ስለሆነ አንተ አይ ቲንክ ጥያቄ ይመስለኛል የሴሽን እና ይሄ ኪል ዞን የሚባለው ሐሳብ መሰለኝ ካልተሳሳትኩኝ እስኪ ሌሎቻችሁ የሰማችሁ ካላችሁ አርሙኝ እሺ ቆይ እና እሺ ቆይ ላሳይክ እሱ ነገር ክሊር ላድርግልህ እሺ እዚህ ጋር ይታያል እንትን ለማድረግ ሞክሬ ነው ከዚህ በፊት ዩቲዩብ ላይ ሰርችበት የነበረው ስላይድ ለመክፈት ፈልጌ ነው ይታያል እዚህ ጋር አልመጣም እስካሁን ስክሪን ሼር አልመጣላችሁም ጋይስ ቶለሪ ይታያል እሺ አይ ቲንክ መጥቷል ብዬ አስባለሁ አንተ ጋር እሺ ምንድነው ትሬዲንግ ሴሽን የምንለው ኖርማሊ ባንኮች አክቲቭ የሚሆኑበት ሰዓት ነው ያ ማለት ባንክ ክፍት የሚሆንበት ሰዓት ለምሳሌ ያለ ኢትዮጵያ ሰዓት ውስጥ በኢትዮጵያ ሰዓት አቆጣጠር እኛ ሀገር እንሰደው ኢትዮጵያ ንግድ ባንክ ኢትዮጵያ አቢሲኒያ ባንክ እንዳለ ምን ጠራቸው ዳሽን ባንክ ምናምን እንላቸው ስራ የሚጀምሩ ስንት ሰዓት ነው ጠዋት 2 ሰዓት
ከጠዋት 2 ሰዓት አሁን አይ ቲንክ እስከ 12 ሰዓት አድርገውታል። ቅዳሜንም ጨምሮ ነው። ቅዳሜንም እስከ 12 ሰዓት ድረስ አድርገውታል። ስለዚህ የኢትዮጵያ መደበኛ የሥራ ሰዓት አቆጣጠር ባንክ ቤቶችን ሳይሆን ሌሎቹ ከጠዋት 2 ሰዓት እስከ 10 ሰዓት ድረስ ነው። እሺ ባንኮች ደግሞ ከ2 ሰዓት ጀምሮ እስከ ስንት ሰዓት? እስከ ማታ 12 ሰዓት ድረስ አክቲቭ ይሆናል፣ ማለትም ክፍት ናቸው። ስለዚህ ከዚህ ከ2 ሰዓት ጠዋት እስከ ማታ 12 ሰዓት ድረስ ባለው ሰዓት ውስጥ ፊክስድ የሆነች ደግሞ ገንዘብ ግብይት ካሽ የሚወጣበት ዲፖዚት የሚደረግበት ደግሞ በጣም አክቲቭ ሰዓት አለች። ለምሳሌ ላንተ አሁን 3 ሰዓት አካባቢ 9 ሰዓት አካባቢ ባንክ ቤት ብትሄድና ብር ላውጣ ብለህ ካልክ ሰልፉን አትችለውም። በጣም ሰልፍ ነው የሚኖረው። ምክንያቱም የሥራ ሰዓት መውጫ ስለሆነ ከሌሎች ስራ ቦታ እዛ ቦታ ላይ ገብተው ያንቀሳቅሳሉ ገንዘባቸውን ነው ፖይንቱ። ስለዚህ ሲድኒ ሴሽን፣ ቶኪዮ ሴሽን፣ ለንደን ሲድኒና ቶኪዮ በቂ ናቸው። ሲድኒና ቶኪዮ የምንላቸው ምንድናቸው? ይሄ ኤዥያን ማለትም ኤሲያ አህጉር ላይ ያሉ ካንትሪዎች ናቸው። እነኚህ ካንትሪዎች ላይ ባንክ ክፍት የሚሆንበት የሥራ ሰዓትና ባንክ ክፍት የሚሆንበትና የሚዘጋበት ሰዓት ነው። ስለዚህ በእነዚህ ሰዓት ላይ ያው ገንዘባቸው ዶላር ስለሚሸጥ ስለሚለወጥ የነሱ ገንዘብ ዲፖዚትም ዊዝድሮዋል የሚያደርግም ካለ ያን ትራንዛክሽን ስለሚንቀሳቀስ ማርኬት አክቲቭ ሆነ እንላለን። እነማኔ ሲድኒና ቶኪዮ ላይ። እሺ ለምሳሌ ከ4 ሰዓት ፒኤም ማለት በ24 ሰዓቱ እናድርገውና ከማታ 14 ሰዓት ለምን 1 ሰዓት 13 ከሆነ ይሰማል ጋይስ? ከማታ 5 ሰዓት እስከ ጠዋት 1 ሰዓት ኤኤም ድረስ ያ ማለት ባንክ በ10 ላይ የምትሰራ እሷ ሰዓት ላይ ማርኬት ደግሞ ኦፕን የሚያደርግበት ሰዓት ላይ ይጀምራል። ሲድኒ ሴሽን ላይ ማርኬት ግብይት ይጀምራል ነው። ከሲድኒ ደግሞ ያው ቶኪዮ ይከተላል። ከዛ በኋላ ለንደን የሚጀምረው ለንደን ስንት ሰዓት ነው የሚጀምረው? ከ3 ሰዓት ኤም በኒውዮርክ ሰዓት አቆጣጠር ነው ይሄን ነገር የምነግራችሁ። ከ3 ኤም ድረስ ለንደን ሴሽን ያልኳችኋለሁ። ስለዚህ በዚህ ለንደን ሴሽን 1 ሰዓት ባለው ሴሽን ውስጥ 2 ሰዓት እስከ 5 ሰዓት ድረስ ከ2 ሰዓት እስከ 5 ሰዓት ድረስ አሪፍ የሆነ ምቹ ሴታፕ የምናገኝበት ሰዓት ትሆናለች። ለዛኛ ኪል ዞን ብለን እንጠራታለን። ከ3 ሰዓት እስከ 5 ሰዓት ጊዜ እንደሚጠየቀው ለንደን ሴሽን ብለን ኒውዮርክ ለንደን ኪል ዞን ብለን ከዛ ኒውዮርክ ኪል ዞን ብለን እንዴት ነው ለንደን ክሎዝ ኪል ዞን የምንለው? ለንደን እዛ ጋር ጨረሰ ነው የለ ወይ የሚባል ሐሳብ ያለ። እሱ የሚሆንበት ምክንያት ከ3 ሰዓት ኤኤም እስከ 11 ሰዓት ኤኤም ለንደን ሴሽን የሚቆይ ከሆነ ኒውዮርክ ሴሽን ደግሞ ያው በቀጣዩ ስላይድ I think ኒውዮርክ ሴሽን ደግሞ ከ8 ሰዓት ኤኤም እስከ 5 ሰዓት ማታ ፒኤም ድረስ ይቀጥላል ካልን በመሃል ይኸውልህ በደንብ ይኸው እዚህ ጋር በመሃል የ11 ሰዓት ኤኤም ነው የሚያልቀው ለንደን። ኒውዮርክ ደግሞ 8 ሰዓት ኤኤም ላይ ይደርባል። ስለዚህ ከ8 ሰዓት እስከ 11 ሰዓት ባለው ሰዓት ውስጥ ለንደን እና ኒውዮርክ ኦቨርላፕ አድርገዋል። ስለዚህ በዛ ሰዓት ላይ እኛ ምን እንላታለን? ለንደን ክሎዝ ኪል ዞን እንላታለን። ለንደን ክሎዝ ኪል ዞን ማታውቁት ካላችሁ ከ10 ሰዓት ኤኤም እስከ 12 ሰዓት ፒኤም ድረስ ያለችው ሰዓት ናትና የቀኑን ሪቨርሳል ብዙ ጊዜ የሚሄድበት ሰዓት ስለሆነ ኦፕቲማል ትሬዲንግ ትሪ የምትጠቀሙ ከሆናችሁ ሪቨርሳል ትሬድ ቴክ የምታረጉ ካላችሁ ያቺ ሰዓት በጣም አሪፍ አመቺ ሰዓት ናት። ምክንያቱም ለንደን ሴሽን እና ኒውዮርክ ሴሽን ኦቨርላፕ ስለሚያደርጉ ማለት ነው። ስለዚህ ጀስት ሴሽን የምትጠቀም ከሆነ ሴሽን ብቻ ቤት ዳርገ ትሬድ የምታረግ ከሆነ ትችላለህ። ነገር ግን ሃይ ቮላታይል የምትላቸውን ኪል ዞኖችን ግን መያዝ አትችልም። ስለዚህ ኪል ዞንን ካየህ ግን ለንደኑ ሴሽኖችን አየህ ስለሆነ ኪል ዞን ላይ ፎከስ ማድረግ ትችላለህ ነው ፖይንቴ። ጥያቄ ተመልሶላል አይ ቲንክ ተመልሶልኛል። ቪዲዮ ዳሜ ግን ማየት ይኖርብኛል። መቀጠል ይቻላል። ሪከርድ ስለተደረገም አንተ ማየት ትችላለህ፣ ችግር የለውም ኔትወርኩ ስላቆራረጠብህ። እሺ ጥያቄ ይቻላል። ሼቢ ነበር ግን ሌላ ጥያቄ ነበረኝ። እሺ አንዴ ዴቫ ይቅርታ። እሺ ጠይቀኝ።
እንትን ግን ከኮርሳችን ውጭ ቢሆን ችግር አለው ማለት አሁን ከምንማረው ቶፒክ ውጭ ይቻላል። ችግር የለውም፣ ችግር የለውም። ኦኬ እሺ። ቶፕ ዳውን አናላይዝ አንዴ እንትን ብታረግልን ብዬ ነበር። ቶፕ ዳውን አናላይዝ እንዴት እንደሚሰራ። ኦኬ እሺ። ይህን ጥያቄ በእንትን ብመልስልህ ቅር ይልሃል? ከዚህ በፊት ላይቭ አድርገንበት ስለነበረ ነው። ከአንዴም አራቴ በተደጋጋሚ ስላወራንበት ነው እሱን ጉዳይ። ለቪዲዮን ብታየው ቅር ይልሃል? በጣም አሪፍ አድርገን እዛ ጋር ስለገለጽ ነው። ደስ ይለኛል። በቃ እዛው አስቀምጥልሃለሁ ቪዲዮ ለርኒንግ ማቴሪያል። ካልሆነም ዩቲዩብ ቻናላችን ላይ እዛው ግባና ኪዌንዴ ሴሽን የሚል አለ። ኪዌንዴ ሴሽን ውስጥ ሁለተኛ የመጨረሻው ቪዲዮ እሱ ነው። ወይ ኢንቦክስ ይመቻል፣ ኢንቦክስ ትልክልኛለህ? ችግር የለውም። ሀይ በለኝና እልክልሃለሁ። እሺ ያው አሁን እልክልሃለሁ። እሺ ዴቫ መቀጠል ትችላለህ። እሺ አንተ የምትጠቀመው ስትራቴጂ ምንድነው? ስትራቴጂ ስትለኝ ማለት የምትጠቀመው የኢንትሪ ቴክኒክ ሞዴል ነው ወይስ ሙሉ በሙሉ ስትራቴጂ ኮንሰፕቱን? ኤስኤምሲ ነው፣ አይሲቲ ነው፣ ፕራይስ አክሽን ነው፣ የቱ ነው? ኖ እኔ አይሲቲ ነኝ። ከዚህ በፊት ያው በተደጋጋሚ አውርተንበታል ይህን ጉዳይ። አይሲቲ ነኝ። ምንድነው ዲፈረንሱ ካልከኝ አይሲቲ ያው ታይም ቤዝድ ነው፣ ታይም እና ፕራይስን ትሬድ የምታደርግ ነው። ፕራይስ አክሽን ግን ታይምን ቤዝድ አታደርግም፣ ኦንሊ ፕራይስ አክሽኑን ብቻ እያየ ትሬድ ታደርጋለህ ነው። ያው ያ ማለት አይሲቲም ፕራይስ አክሽን ነው ትሬድ የሚያደርገው ግን ታይም ቤዝድ የሆነ ነው። ኤስኤምሲ ደግሞ አይሲቲ ኦርጋናይዝድ ካደረጋቸውና በራሱም ከፈጠራቸው ኮንሰፕቶች በጣም ብዙ ነው። ካያቸው ኮንሰፕቶቹ በጣም ከመብዛታቸው የተነሳ ኤስኤምሲ ይሄን ካየን በቂያችን ነው ብለው የራሳቸውን ይዘው ወጡ። ስማርት መኒ ኮንሰፕት ብለው ስማቸውን ሰየሙት ነው እንጂ አይሲቲም ስማርት መኒ ኮንሰፕት ነው እና እኔ የምትከተለው አይሲቲ ነው። ኦኬ እሺ። እና አይሲቲ አንተ ታስተምራለህ ወይስ? ያው ቅድም ላይቭ ላይ አልነበርክም? አይሲቲ ነበረ ስንማማር የነበረው። በቻልነው አቅም አይሲቲን ኦርጋናይዝድ አድርገን ለማየት እየሞከርን ነው። ብዙዎቹ ደግሞ እዚህ ያሉት አይሲቲ አዲሳቸው አልነበ አይደለም እና ቀጥታ ወደ አድቫንስድ ሌቭሉ ነው የገባ ነው። ከቻልክ ሪካርዶች ናቸው ከዚህ በፊት ላይቭ ያደረግናቸው ሪካርዶች ያቸው። እሺ እዚህ ግሩፕ ላይ ነው? እዚሁ ላይ ነው። እሺ ቴንክ ዩ። እሺ አባቴ እኔም አመሰግናለሁ። አጼ ይሰማል? ይሰማል አባቴ። ሰላም ነው አለሁልሽ። እንዴት ነሽ? አለው። እኔ የምልህ ያው ዲስከስ ያደረጋችሁበት የነበረውን ቶፒክ ብዙም አላውቀውም፣ ግን አንድ አጠር አድርገህ እንድትነግረኝ የፈለኩ ጥያቄ ስላለ ነው። እሺ እንትን ቻርት መክፈት ከቻልክ ደስ ይለኛል። ኦር ይቻላል፣ ችግር የለውም። ጥያቄው ከእንትን ጋር በተያያዘ ነው። ማርኬት ስትራክቸር ሺፍት ጋር በተያያዘ ነው እና ኦኬ እሺ እንትን ምንድነው ይሄ ቀስቱን እስኪ እንትን አድርግና የሆነ ፓተርን መስራልኝ አንዴ፣ ከዛ በኋላ ኦኬ ጥያቄ እሺ አይ ቲንክ እንደዚህ ነው ማርኬት ስትራክቸር ሹል ስላላ የስ ከዛም በኋላ ላስት ሊኩዊዲቲ ስዊፕ ከተደረገ በኋላ እሺ እሱ በጣም አሪፍ ነው። ሶ ከላይ ያለው ማርኬት ስትራክቸር ሺፍት አለ አይደለ? ያ ላስት ሃይ ነው የተሰበረበት ማለት ነው ከሊኩዊዲቲ ስዊፑ በኋላ። ኦኬ እቺኛው እሱ ሲሰበር እስኪ አስምርበት። ጀስት ይሄኛው ሊኩዊዲቲ ነው ብለን ባይ ሳይድ ሊኩዊዲቲ እንበለውና እቺኛዋ ነው አንተ የምትለኝ ማርኬት ስትራክቸር ሺፍት የምንላት እቺኛዋ ናት። ሶ እሷን እንዴት መሰለህ ማርኬቱ እንትን ያደረጋት ማለት ነው። እሺ በዊክ ነው 1 ሚኒት ላይ በዊክ ነው ቴክ ያደረጋት እሷ። ኦኬ እሺ በዊክ ቴክ ካደረጋት በኋላ ወደ ላይ
ወደ ላይ ብሬክ ለማድረግ ፌል አደረገ። ከዛም ያቺን ዊኳን ተመልሶ መጥቶ ብሬክ አደረጋት እና ከሁለቱ የትኛው ነው ማርኬት ስትራክቸሩ የሚለው ነው ግራ የገባኝ። እያየሁት ነው ቻርቱን እና ኦኬ እሺ ምን መሰለክ ማርኬት ስትራክቸር ሺፍት ተፈጠረ ማለት ማርኬቱ ሺፍት እንደሚያደርግ ኢንዲኬት አደረገ ነው እንጂ አረጋገጠልክ ማለት አይደለም። ያ ማለት ማርኬቱ አፕ ትሬንድ እየነበረ ማርኬት ከነበረና ይሄኛው ባይ ሳይድ ሊኩዊዲቲ ፖይንት ኦፍ ኢንተረስት ሆኖ ከታየክ ያ ማለት በቃ ይሄ ኮንፍሌንስ ይሄኛው ሲወሰድ ነው እና መወሰዱም ጀስት ሊኩዊዲቲ የሚወሰድበትም አይነት ካየኸው ልክ ነካ አርጎ ሪጀክሽን ብሎክ ወዲያው ፍጥር የሚያደርግበት ነገር አለ። በዊክ የሚመለሳት ነገር አይተዋል በደንብ እንደዚህ አይነት ነካ አርጎ አስወጥቶ በዊክ ሁልስ የሚያረጋት አይነት ነገር ሲሆን ምን እየነገረክ ነው? ማርኬቱ ዲስፕሌስመንት ወደታች እንደሆነ ነው። ወደ ላይ መሄድ ደካማ ነኝ እያለክ ነው። ስለዚህ እዚህ ይሄኛው ማርኬት ስትራክቸር ከመፈጠሩ በፊት እዚህ ጋር ምን አይነት ኢንዲኬሽን ታያለ? ያቺ ሪጀክት ማረጓ ሴሊንግ ፕሬሸር እንደሚያመጣ እንድትረዳለ። ሁለተኛ ይሄኛው ማርኬት ስትራክቸር ሺት ፕሮባቢሊቲው ሃይ የሚሆነው ተሰብሮ ወደታች መሄዱ በቦዲ ቢሰብሮ ነው። ቅድምም ብያለሁ በደንብ ካየው ቪዲዮአችን ላይ ልክ ማርኬት ሜከሮች አፕ ትሬንድ የነበረ ማርኬት ነውና ይሄ ሊኩዊዲቲ ሲክ ለማድረግ ሄዱ። ከዛ በኋላ ማርኬቱ ሪቨርስ ያደርጉት የሚያወጡት በጣም ትልቅ አማውንት ኦፍ ገንዘብ ቦዲ ረጅም ቦዲ ይፈጥርበታል። ስለዚህ ልክ በቦዲ ሲፈጥርበት ቮሊዩም እንዳለ ተረዳና ይሄንን ያወጡትን ገንዘብ ለማመጣጠን ሲመለሱ ነው ትሬድ መታደርገው ነው። ልክ ለምሳሌ ፌር ቫልዩ ጋፕ ያልናት ፖይንት እሷ ናት። ግን ምንድነው አሁን እዚህ ጋር አንተ በጠየቀኝ መሰረት በዊክ አደረገው ማለት ወደታች የመሄድ አቅሜ ደካማ ነው እያለክ ነው። ተረዳኸኝ? ስለዚህ ምን ይሆናል ብዙ ጊዜ ማርኬቱ አንደኛው ማተር የሚያደርገው ነገር ዳይሬክሽናል ባያስክ ቡሊሽ ሆኖ ሳለ ልክ ሴል ሳይድ ሊኩዊዲቲ እቺ ሴል ሳይድ ሊኩዊዲቲ ትባላለች። ማለትም ሴል ከተባለበት እንዲህ ሴል የተባለበት ሳይድ ማለት ናት። እቺ ሴል ሳይድ ሊኩዊዲቲ እንደዚህ ስዊፕ አርጎ ሪቨርስ ሊያደርግ ይችላል። ያ ማለት አንተ ማርኬት ስትራክቸር ተሰራ ስትል አንተ ከጨዋታው ውጪ ሊያወጣ ይችላል። ስለዚህ አንደኛው ለዚህ ጥያቄ መልስ ምንድነው? ዳይሬክሽናል ባያስክ ወደታች ኢንቨርስ የማድረግ ነገሩን ብታረጋግጥ ነው። ሁለተኛው በቦዲ ቢሰብርልህ ሃይ ፕሮባቢሊቲ ማርኬት ስትራክቸር ሺፍት ይሆናል። ሶስተኛው ማርኬት ስትራክቸር ሺፍቱን ሲፈጥር ያለ ኢምባላንስ ፌር ቫልዩ ጋፕ ሊሆን ይችላል። ያልናቸው ቅድም ያየናቸው ነገሮች መኖራቸውን ኮንፈርም ካረከው በቃ ያ ማርኬት ስትራክቸር ሺፍት ለኢንትሪ ጨርሷል ማለት ነው። ተረዳኝ አይደለ? ኦኬ ሶ አሁን ዳይሬክሽን ወይም ደግሞ ባይሴ ሴል ነው። ኦኬ ቡሊሽ ነው ቤሪሽ ነው እየጠበቁት ያለው እና እሺ አንድ ቻርት አለ ስለፊት ላይ እስኪ እሱን ላሳየና ተበሏል። እሺ ምን ከረንሲ ጎልድ ነው ወይስ ጎልድ? ትንሽ ራቅ ያለ ቦታ ታገኘዋለህ። እስኪ ቀኑን ንገረኝና 8 ሚኒት ላይ ነው 1 ሚኒት ማርች 21 ኦኬ ይከፍታል። የሚከፍት አይመስለኝም። ዳይናሶር ኤጅ ነው የሚለኝ። ኢሴንሻሉ አይደለም እና እኔ ለዛ ነው ማርች 21 ያ አይከፍትም። አይታል ከኤፕሪል 6 በኋላ አይከፍትም። ለዛ ነው። እሺ ችግር የለውም ከነገርከኝ እረዳዋለሁ ወይ ደግሞ ሌላ ምሳሌ እናነሳለን። እሺ አንዴ እንትን ወይ አንተ ስክሪን ሼር አድርግ ከቻልክ። እሺ ሶ ይታያላችሁ እሱ ያ አሁን አሪፍ ነው። እሺ ኮንፊውዝ ያደረገኝ የቱ ጋር መሰለህ? ሶ ባይሴ ሴል እንደሆነ አውቄያለሁ። ኦኬ ያም ሰው ሼር ካሳ ነው። ችግር የለውም ችግር የለውም። ኢምባራሲንግ ኧረ እኛም ለምደናታል። ፋሚሊ ነን። ኦኬ
ሶ እዚህ ጋር መጣና ያው ታውቀዋለህ እዚህ ጋራ ሪስፔክት አድርጎ እንዲወርድ የፈለኩት ዞን አለ። ከዛ በኋላ ሚኒት ላይ እዚህ ቦታ ላይ ሲመጣ የሆነ ስትራክቸር ቢልድ እያደረገ መጣ። ከዛ ቺኛዋን ላስት ሊኩዊዲቲ ቴክ አደረጋትና ይኸውልህ እዚህ ጋር መጀመሪያ ይሄኛውን ላስት ሎ በዊክ ነው ቴክ ያደረገው። ከዛ ግን ወደ ላይ ለመሄድ ፌል አደረገና መቶ በቦዲ ሰበረው። አሁን የኔ ጥያቄ ከሁለቱ የትኛው ነው? ለምሳሌ አሁን ኦፍኮርስ ይሄኛው ማርኬት ስትራክቸር ሲፈጠር ይሄኛው አልተፈጠረም ነበር ገና እና እዚህ ጋር ሲፈጠር ጀስት ፌር ቫልዩ ጋፕ ካለ ጃምፕ ማድረግ ይችላል ወይ ነው ወይንስ ኔክስት ሙቭን መጠበቅ አለብኝ? ኦኬ ምን መሰለህ ሁለቱ ማርኬት ስትራክቸር ሽፍቶች ልክ አይደሉም። ለምን መሰለህ ያልኩክ አሁን የመጀመሪያው ኤምኤስኤስ ያልክባት ሎ አለች አይደለ? ከሱ በኋላ ሁለተኛዋ ሎ ታያለች። ጠጋበል ያ ከሱ ደግሞ ከፍ ብሎ ያለው ሎ አየኸው? ያ እሷ ናት ማርኬት ስትራክቸር ሽፍት። አገኘኝ? the last የሆነችዋን ሌግ ነው የምትወስደው። እሷን ቅድም በዊክ ነበር የወሰደ ያልካት አይታል። አለበለዚያ ምን ሊሆንብህ ይችላል? ሴል ሳይድ ሊኩዊዲቲ ሊሆንብህ ይችላል። ነገር ግን ማርኬቱ ምንድነው ያደረገው? በቦዲ ነው የሰበረል። ተረዳኝ አይደል? አይተዋል። በቦዲን በቮሊዩም ሰብሮላል። ይሄ ማለት ማርኬቱ ኢንዲኬሽኑ ወደ ታች ነው የሚል ሐሳቤን ይሰጣል ማለት ነው። ከዛ በኋላ ማርኬቱ ምን አደረገ? ያው ፌር ቫልዩ ጋፕ ስለሌለ ያቺ ከላይ ሪትሬስ ያደረገበትን ዞን የመጀመሪያ ሪትሬስ የመጀመሪያ እቺ አነስ ብላ ነካ ያደረጋት ያ እሱ ጋር ፌር ቫልዩ ጋፕ አለ አንድ። እሱ ጋር ገብተህ ስቶፕ ሎዝን ከላይ ማድረግ ትችላለህ። ካልሆነ አይን ያልጣመኝም እሱ ጋር ፕሪሚየምና ዲስካውንትን ምን ልዘርጋ ካልክ ዘርጋበት አንዴ ፕሪሚየምና ዲስካውንት። ያ እሷ ዞን ላይ ሲዘረጋ ከኢኩሊብሪየም በላይ ያለችዋን ዊክ አያት መጥቶ ሪትሬስ ያደረገው እሷ ዊክ ሂድ በስተ ግራ በኩል ሂድ ፕሪቪየስ የነበረችው አስዊን ጋር ሂድ ጠጋበል ወደዛ አሁንም ጠጋበል ሂድ አሁንም በዛኛው ሌጋ ሂድልኝ ተሻገርልኝ። በጣም አሪፍ ነው። ትንሽ መለስ እሱ ጋር አሁን አንድ ወደዚህ ስትመለስልኝ ፌር ቫልዩ ጋር ትታያለች። ኦኬ አይታታል። እሷ ፌር ቫልዩ ጋፕ ያ ቫሊድ ናት። እሷ ፌር ቫልዩ ጋፕ ቫሊድ ናት። ያ ማለት ኢንቨርሽን ፌር ቫልዩ ጋፕ ነው። እሱን እንኳን ካልተጠቀመልክ ቅድም የነካው ካንድል ኦርደር ብሎኩ ሪክሌምድ ኦርደር ብሎክ ሆኖ ይመጣል። አሁን እቺ ፌር ቫልዩ ጋፕ ኢንቨርሽን ፌር ቫልዩ ጋፕ ትባላለች። ያ ማለት ፓስ ተደርጋ ተመልሶ መጥቶ የሚጠቀመው ነው። ከሱ በታች ያለው ግን ኦርደር ብሎኩ ተመልሶ መጥቶ ሲጠቀምልክ ሪክሌምድ ኦርደር ብሎክ ይባላል። አገኘኸኝ? ያ እስኪ ትንሽ ኔትወርክ ዲሌይ ሆነች። ኖ እሱ ሳይሆን ከፌር ቫልዩ ጋፕ ዋጋ አይደለኝ። አሁን ማርካውት አድርጋት ያልኩክ ያ እሷ ማለት ናት። ከሱ በታች ያለው አያት። እሷ ቅድም ብሬከር ብሎክ ያልናት ማለት ናት። እሷን ብሬከር ብሎክ ተመልሶ መጥቶ ሲጠቀማት ሪክሌምድ ኦርደር ብሎክ ትሆናለች። ስለዚህ ማርኬቱ ምንድነው ያደረገው? እሷን ዞን ነው መጥቶ የተጠቀመው። ስለዚህ አንተ እዛ ከታች የታችኛው ፌር ቫልዩ ጋፕ ጋር የምትገባ ከሆንክ ስቶፕ ሎዝ ከዛ ስለሆነ አይነካም፣ ይወጣል፣ ተመልሶ ይወጣል። ነገር ግን እቺ ኢንቨርሽን ፌር ቫልዩ ጋፕን ተጠቀማለሁም ካልክ ትችላለህ። ይሄኛው ሪክሌምድ ኦርደር ብሎክን መጠቀም ትችላለህ። ነገር ግን እዚህ ጋር ስተት ምንድነው ያልኩክ? ማርኬት ስትራክቸር ሺፍት ብቻ ናት። ከሱ በኋላ የፈጠረው ማርኬት ስትራክቸር ሺፍት ሳይሆን የሚባለው ብሬክ ኦፍ ስትራክቸር ነው እያደረገ ሄደው። ይሄ ቦስ የምንለው ሳቢ ያላ ያ ቦስ እያደረገ ሄደው እንጂ ማርኬት ስትራክቸር ሺፍት አይደለም። እንደውም ብዙ ጊዜ ማርኬት ስትራክቸር ሺፍት ፌል እያደረገባችሁ የምትቸገሩ ልጆች ካላችሁ ይሄኛው ሁለተኛዋ ማርኬት ስትራክቸር ሺፍት ያልካት ቦታን ሁለተኛዋ ማለት እቺ ቦስ ያልኩክን እሷን ሲሰብራት የሚፈጥረውን ፌር ቫልዩ ጋፕ አይተዋል። ሃይ ዲስፕሌስመንት ሃይ ፌር ቫልዩ ጋፕ እሷን ማለት ናት። ያ እሷ ዞን በጣም ሃይ ፕሮባቢሊቲ ትሬድ የምታደርጉባት ቦታ ናት። ለምን ካላችሁኝ ፕሪቪየስ ምን ነበር ማርኬቱ ከሷ ከፍ ብሎ ኮንሶሊዴት አድርጓል። ኤክስፓንዳ ሲያደርግ ፌር ቫልዩ ጋፕ ፈጥሯል። ስለዚህ ምንድነው የምንጠብቀው ብያቸዋለሁ? ወይ ሪትሬስመንት ወይ ሪቨርሳል። ሪትሬስ ነው እኛ የምንጠብቀው፣ ምክንያቱም ከላይ ማርኬት ስትራክቸር ሺፍት አፒር አድርጓል። ስለዚህ ልክ ሪትሬስ እንዳደረገ ፌር ቫልዩ ጋፕ ላይ ተቀረቀርለታል። አይ ኦኬ አሪፍ። ኮንፊውዥን የነበረው
ማርኬት ስትራክቸር ሽፍቱ ላይ ነው አሁን ሎዎችን ይይዛል። ሌላ ምን መሰለህ ክሊር እንድታደርግልኝ የምፈልገው ለምሳሌ እንዲህ አይነት ስትራክቸር ተፈጠረ። ከዛም በኋላ ይሄኛው ነው ላስት ሎው። ሶ ማርኬት ስትራክቸር ሽፍት ከመፈጠሩ በፊት ማርኬት ዲስፕሌስ አደረገ። እሺ ኢምባላንስ ተፈጠረ ማለት። እሺ ከዛ በኋላ ይሄኛውን ኢምባላንስ ታፕ አደረገው። ኦኬ ፊል አላደረገው። ኦኬ and then ማርኬት ስትራክቸር ሽፍት ፈጠረ ማለት ነው። ያ ሶ እዚህ መሃል ላይ ምንም አይነት ፌር ቫልዩ ጋፕ የለም እና እዚህኛው ፌር ቫልዩ ጋፕ ሙሉ ለሙሉ ፊል ያልተደረገችው ቫልዩ ያ እዚህ ጋራ ኢምፖርታንት ምናምን የለም። ኦኬ እሺ ሶሊድ ፕራይስ እና እንዴት ነች? ኦኬ ምን ታደርጋለህ መሰለህ እንደዚህ ነገር በጣም ይፈጠራል። ያም የሚሆንበት ምክንያት ሎ ሬዚስታንስ ሊኩዊዲቲ እና ሃይ ሬዚስታንስ ሊኩዊዲቲ የሚባሉት አሉት። እሱ ምንድነው? ተመልሶ መጥቶ የላይኛው ሃይ መሰበር እድሉ ሰፊና ጠባብ የሆኑት ማለት ነው። የቅድሙ አይነት ማርኬት ስትራክቸር ብሬከር ስዊንግ ከሆነ ሃይ ፕሮባቢሊቲ ነው ማለት ተመልሶ የመሰበር እድሉ ጠባብ ነው። እንደዚህ አይነት ፌለር ስዊንግ ሲሆን ግን የመሰበር እድሉ ሰፊ ይሆናል። ምክንያቱም ማርኬቱ ወደ ላይ ሙቭመንቱ ሊቀጥል ስለሚችል እቺን እንደ ኢንዱስመንት ሊጠቀማት ስለሚችል። ስለዚህ ምንድነው አንተ እዚህ ማድረግ ያለብህ ልክ እንዳልኩክ ወይ እኔ ጋር ነው። እሺ ቅድም እንዳልኩክ ከሲልቨር ጋር ኤስኤምቲ ታያለ። አንደኛው ኮንፍሌንስ። ሁለተኛው ኮንፍሌንስ ስቶፕ ሎስ ስታስቀምጥ እንትን አትበል፣ ለመለጠጥ አትሞክር ስልክ ይቺ አሁን ፌር ቫልዩ ጋፕን ተጠቅሞ የወረደልክ አለ አይደለ? ከዛ ተመልሶ ፌር ቫልዩ ጋፕ ትንሽ ነካ ሊያደርግ ይችላል ብለክ ኦርደርን ከፍተክ ፕሪቪየስ የነበረችው ስዊንግ ላይ ስቶፕ ሎዝን አታስቀምጥ። ሎ ፕሮባቢሊቲ ያደርግብሃል ግን ሃይ ሪስክ ሪዋርድ ይሰጣል። ስለዚህ ሃይ ፕሮባቢሊቲ ትሬድ ነው ቴክ ማድረግ የምፈልገው የምትል ከሆነ ሃይስት ሌቭሉ ላይ ስቶፕ ሎዝን ታስቀምጣለህ ማለት ነው። ተረዳኝ? እሺ አሁን ኖርማሊ ኦርደርን ክፈት። ጀስት ፕሌስ ኦርደር የምታደርገውን ነገር አስቀምጦ እዚህ ጋር ያ እሱ ጋር ከሆነ ስቶፕ ሎዝን የት ነው የምታደርገው? ኖርማሊ እዚህ ጋር ነው ማስበው። በጣም አሪፍ። እሺ ስለዚህ ያችን ፌር ቫልዩ ጋፕ ልክ አንዳሁኑ ነካ አድርጎልክ ሰከንድ ደግሞ ኢንትሪ ያልናት እቺ አነስ ያለች ፌር ቫልዩ ጋፕ ይመጣል ብለን ስንጠቀም ሴቱ ጋር ነበር ልገባ ያሰብከው? እሱ ጋር ፌር ቫልዩ ጋፕ ሲኖር የቱ ጋር ነበር የምትገባው ስቶፕ ሎዝን የምታደርገው? ያ ስለዚህ ስቶፕ ሎዝን ልታደርገው ነው የታችኛዋ ስዊንግ ላይ ልታደርጋት ነው እንደቀድሞ ከሆነ ግን እንደዚህ አሁን እንዳልኩ እዚህ ጋር እንዳረከው የምትገባ ከሆነ ሃይ ፕሮባቢሊቲ ትሬድ ነው የሚሆነው። ነገር ግን ሎ ሪስክ ሪዋርድ ነው የሚሆነው። ግልጽ ነው። ነገር ግን ቅድም ያቺ ፌር ቫልዩ ጋፕ ጋር አሁን እሷ ጋር ገብተክ ስቶፕ ሎዝህን ግን የቅድሟን ፌር ቫልዩ ጋፕ የሞላት ቦታ ጋር ብታደርገውስ? ጠጋ አድርጋት ስቶፕ ሎዝህን። አይተዋል? ሃይ ሪስክ ሪዋርድ ሎ ፕሮባቢሊቲ ትሬድ ነው የሚሆነው። ስለዚህ አንተ ከሪስክ ማኔጅመንት እና ከፕላን ጋር መወሰን አለበት። 30% ዊኒንግ ሬት ኖሮቸው ፓስ የሚያደርጉት እንደዚህ አይነት ትሬድ ስለሚያደርጉ ነው። ከ60 እስከ 70-80% ዊኒንግ ሬት ደግሞ የሚሆንላቸው የላይኛው ስዊንግ ላይ ስለሚያደርጉ ነው። ግን 1 to 2 1 3 ማክሲመም ትልቁ የሚያደርጉት። ስለዚህ በዚህ መልኩ ነው ጀስት ትሬድ ማድረግ የምትችለው። ኦኬ በጣም አሪፍ። አንድ የመጨረሻ ይቻላል ችግር የለም። አንድ ማርኬት እያየሁ ነበረና እሺ እስኪ እዚህ ማርኬት ላይ እዚህ ላይ የተፈጠረ ነገር ነበረ። ኦኬ እዚህ ጋራ ማርኬት ስትራክቸር ሽፍት ችኛዋ ካንድል ማለት ነው። እንደዚህ አድርገው ማይታይ ከሆነ ችኛዋን ካንድል ነው ያስፋት። እሺ ከዛም በኋላ ማለት ነው አይደል? ያ ልክ ነህ።
ከዛችኛው ብሬክ ከተደረገች በኋላ ፌር ቫልዩ ጋፕ መጣ። እዚህ ጋር ፈርስት ኢንትሪ ሰጠው። ከዛ የተወሰነ ከሄደ በኋላ እንደገና ተመለሰና ስዊፕ አደረገና ሄደ። ግን እዚህ ጋር ሌላ አስተፋል ሜቢ ይሄ እንትን ሪፋይል ሊደረግ የሚችልበት ነገር እንደዚህ ስታየው፣ ምክንያቱም ፍሪክ አውት ነው ማደርገው። አሁን እንደዚህ ቢመለስ ብሬክ ኢቭን ተጥፎ ይወጣ ነው ማለት ግን አሁን በቃ በጣም አሪፍ ጥያቄ። ብሬክ ኢቭን ዝም ብሎ ማርኬት ስለሄደ ብሬክ ኢቭን አይደረግም። የቅድሙ ስላይዳችን ላይ በደንብ ካየኸው ከፌር ቫልዩ ጋፕ በላይ ምን ይገኛል? ኦርደር ብሎ ካለ አስበው፣ ገና ከፌር ቫልዩ ጋፕ በላይና በታች ኦርደር ብሎ ካለ፣ ሪጀክሽን ብሎ ካለ፣ ሃይ ኤንድ ሎ ገና ኢኳል ሃይ ሎ ሊሰራብ ይችላል። ያ ማለት ኤምኤስኤስ ያልካት ቦታ አለች አይደል? ከሱ በታች ኦርደር ብሎ ካይታየም ቤሪሽ ካንድሎቹ ስክሮል ያ እንትን እሱ ጋር ጋታ ኦርደር ብሎኮቹ ከስር ያሉት ከፌር ቫልዩ ጋር በታች ያሉት ኦርደር ብሎኮች እነሱ እሷ አንዳለች፣ ከስር ደግሞ ሌላ አንዳለ። ስለዚህ ማርኬቱ እሱም መጥቶ ነክቶ ሊወጣብ ይችላል። ስለዚህ ነክቶ ወጥቷል በቃ ብለህ የምታረጋግጥበትና ኮንፈርም ስታደርግ ነው ያም የሚሆነው። አንተ አሁን ጀስት ኤስኬ ስለሆንክ በደንብ ታውቀዋለህ ይሄን ነገር። ሌግ ቫሊድ የሚሆነው ብሬክ ሲያደርግ አይደለ? ስለዚህ ያኛው መጥቶ ሪትሬስ ሲያደርጎ ኤክስፓንድ ሲያደርግ ትልቁ ሌግ ያኛው ስለዚህ እሱኛው ሌግ ብሬክ ሲደረግ ነው ብሬክ ኢቭን ማስቀመጥ ያለብን። አገኘኝ አይደል? ማርኬቱ ለምንድን ነው ማርኬቱ ተመልሶ መጥቶ እንደዚህ ያደረገው የሚል ጥያቄ ከተፈጠረብህ ከፌር ቫልዩ ጋፑ በስተግራ በኩል በቤሪሽ ሳይዱ በኩል ቅድም ያሳየው ፌር ቫልዩ ጋፕ አላያትም? ኢንቨርትድ አድርጋት መጥቶ ሲጠቀመው ያት እሷን ኮንሲደር ማድረግ አለብህ። ተረዳኝ? አይተዋል አይደለ? እንደውም ኢቭን ኢኩሊብሪየም ዞን ላይ ነው መጥቶ የነካት እሷን። የእሷን ኢኩሊብሪየም ዞን ነው መጥቶ የነካት፣ ግማሹን ዞን። ያ ማለት ይሄ ማርኬት ከዚህ በኋላ የመመለስ እድሉ ጠባብ እንደሆነ እየነገረክ ነው። ተረዳኝ? ስለዚህ ማርኬቱ ላይ ጀስት ትሬዲንግ ቴብል ላይ ስትሆን፣ ሴታፕ ላይ ስትሆን በቃ እዛ ጋር ማርኬት ሜከር ሆነክ ነው ራስም አስዩም ማድረግ ያለብህ። ምንድን ነው እያደረጉ ያሉት? ሪጀክሽኑ ምንድን ነው የሚያሳየኝ? ይሄ ማርኬት ስትራክቸር ሺፍት አይመለስም ምን የሚለውን ጥያቄ ኮንፈርም እያደረክ ነው መሄድ ያለብህ። አገኘኝ አይደለ? በዚህ መልኩ ነው ትሬድ የምታደርገው። ሞሮፍን ብያለሁ። በቻልኩ አቅም ሲልቨር ጋር ኤስኤምቲ ሌሎቻችሁ ማታውቁ ካላችሁ በሚቀጥለው ሲሪሳችን በደንብ እናየዋለን። ኤስኤምቲ ከሲልቨር ጋር እዚች ማርኬት ስትራክቸር ሺፍት ላይ አሁን ፌለር ስዊንግ ነው የሰራው፣ ብሬከር ስዊንግ ሰርቶ ሊሆን ይችላል ሲልቨር ላይ። ተረዳይ? ስለዚህ እንደዚህ ኮንፈርም እያደረግ ሃይ ዋል ቴክ እያደረግ ትመጣለህ ነው ጨዋታው። እሺ አባቴ፣ እኔም በጣም ማመሰግነው። እሺ ሌላ ጥያቄ? ይሰማል አባቴ። ሰላም ነው? ሰላም፣ እንዴት አለ? እንትን አይሲቲ ላይ ማለት ነው። እሺ አይሲቲ ላይ ያው በጣም ትንሹ ታይም ትልቁ ታይም የሚባለው ስንት ነው ትሬድ ለማድረግ? ለኢንትሪ ነው። ለኢንትሪ ያው ከዚህ በፊት ያው ስላየ ነው። ፖዚሽን ትሬደር ምን ይባሉ ትሬደሮች አሉት። ፖዚሽን ትሬደር የሚባሉት ከ3 መንዝ ከይርሊ ጀምሮ ነው አናላይስ እየሰሩ ነው ስልሽ እንትን ለምሳሌ አይሲቲ ላይ የአይሲቲን ኮንሰፕት ይዞ ፖዚሽን ኢንትራዴ ትሬደር፣ ስዊንግ ትሬደር ከሚባሉት መካከል ማለት ነው። አይሲቲ ኮንሰፕት ወደ ሁሉም ይሆናል። በደንብ ይሆናል። እያንዳንዱ ሴሽን እያንዳንዱ ትሬዲንግ ታይም በኳርተር የተከፈለን ነው ብለናል ከዚህ በፊት። ለምሳሌ የመጀመሪያው 4 ወር አንድ ትሬንድ ይይዛል፣ ቀጣዩ 4 ወር አንድ ትሬንድ ይይዛል፣ ቀጣዩ 4 ወር አንድ ትሬንድ ይይዛል፣ ሌላኛው 4 ወር አንድ ትሬንድ ይይዛል ብለናል። ልክ እንደዚህ ሁሉ ሎወር ታይም ፍሬም ላይ 1 ሚኒት ላይ ስቶርድ ኤዥያን፣ ለንደን፣ ኒውዮርክ፣ ለንደን ክሎዝ ብለን እንደከፈል ነው 4 ይከፈላል። ስለዚህ ይሄ ፍራክታል ነው። ትልቁ ላይ ገብተህ የምትሰራው ትንሹም ላይ አለ። ለዛ ነው ሎጎ እየጠበበ የመጣው። የአይሲቲ ሎጎ
እየጠበበ ይመጣው። ተረዳኝ? ስለዚህ ማርኬት ስትራክቸር ሺፍት 1 ሚኒት ላይ ብቻ ሳይሆን መንዝሊ ላይም ልታይ ትችላለህ። አገኘኝ? ያ ደግሞ ላንተ ለዳይሬክሽናል ባያንስ ይጠቅማል። ኢንትራዴ ትሬደር ላይ ማለት ነው። ኢንትራዴ ትሬደር ለሆኑት እነሱ ለምሳሌ ኪል ዞንን ይጠቀማሉ። ያ ዴይ ትሬደር እና ስካልፐር ኢንትሪ የሚያደርጉት ስካልፐር ሲሆን 1 ሚኒት ላይ ነው። ዴይ ትሬደር ደግሞ ያው ኢንትራዴይ 5 ሚኒት ላይ ነው። 15 ሚኒት እና ሾርት ተርሞች ናቸው። ለዛ ያ አሁን ምን መሰለ 5 ሚኒት ኢንትሪ ስትጠቀም በዛች ኪል ዞን ውስጥ ነው። ከኪል ዞን ውጪ ትሬድ አደርጋለሁ የምትል ከሆነ ወይ ስቶፕ ሎዝ ላይ መጥቶ ይጫወትብሃል ወይ ሌላ ዳይሬክሽን ይዝብሃል። ለዛ በጣም አስቸጋሪ ይሆናል። ግን አይሰራም ማለት አይደለም። ላንች ታይም አክቲቭ ሲሆን ልታዩ ትችላላችሁ። ለዛ ኪል ዞን ቤዝድ ብታደርጉ ላንች ታይም በእኛ ስንት ሰዓት ነው? በእኛ የምን የኢንዲሲስ ነው የምንን የፈለግከው ወይስ የፎሬክስ ነው? የፎሬክስ ኦኬ የፎሬክስ በእኛ ሰዓት አቆጣጠር ከ7 እስከ 8 እስከ 8 ሰዓት ላንች ታይም ነው በፎሬክስ። ከ7 9 ሰዓት ላይ ያው ኒውዮርክ ኦፕን ላይ ማለት ነው። በኒውዮርክ ያ ከ7 እስከ 8 ይሆንና ኒውዮርክ ኦፕን የሚያደርገው እኮ 1 ሰዓት በኋላ ነው። ተረዳኸኝ? በኒውዮርክ ሰዓት አቆጣጠር ብትይዘው አሪፍ ነው። ሁሉም የአይሲቲ ትሬደር በኒውዮርክ ሰዓት አቆጣጠር ነው የሚግባባው። ማይክልም ቢሆን አይሲቲን የፈጠረው ማለት ነው። በኒውዮርክ አሪፍ ነው። በኒውዮርክ ሰዓት ብታደርገው ይሻላል። ኒውስም ለማየት ይጠቅምሃል። እንዲሁም ኒውዮርክ ስቶክ ኤክስቼንጅ ሲከፈትም ታያለህ። ግራ ይገባኛል። ብዙ ጊዜ በኒውዮርክ ነው መሰለኝ የሚናገሩት መጽሐፎችም ምኖችም ያ በኒውዮርክ ነው ለመሰለክ። ለምሳሌ አንድ አሜሪካ ያለ ትሬደር ከኢትዮጵያ ካለ ትሬደር ጋር ሊግባባ የሚችለው በኒውዮርክ ሰዓት አቆጣጠር ሲያወራ ነው። በእናንተ ሰዓት አቆጣጠር እያለ ሁሉንም አያስተምርም። ስለዚህ አንድ ታይም ነው። ይሄ መግባቢያ ቋንቋችን ነው ታይም። ስለዚህ በዚህ መልኩ ጀስት ሃይ ፕሮባቢሊቲ ትሬድ ቴክ ማድረግ ትችላለህ ታይም ቤዝድ አድርገው። እሺ አባቴ። እሺ አናዘር ጥያቄ ካለን እንቀበል። እሺ ጥያቄ የላችሁም? እሺ ጋይስ በጣም አሪፍ። ስለዚህ ለዛሬ የነበረን የላይቭ ቆይታ ይመስላል። በሚቀጥለው ማክሰኞ እንገናኛለን። እስከዛው ድረስ ያልገባችሁ ምናምን ጥያቄ ካለ እዚችው ኩዌስችን የሚለው ቦርድ ላይ ያስቀምጡልኝ። ምክንያቱም በኢንቦክስ ጽፉልኝ በጣም ስለበዛ ለመመለስ ይከብደኛልና ኩዌስችን የሚለው ቶፒክ ላይ እዛው ላይ ያስቀምጡልኝ። በሚቀጥለው ዲስከስ እናደርግበታለን። ማክሰኞ ላይቭ ይኖረናል። አንድ ጥያቄ ልጠይቅሽ? አብሽር። እሺ አይ ጥያቄ ምስልሽ እንትን እስከ ፕራይስ አክሽን ማለት ነው። ፕራይስ አክሽን ትሬደር ሲባል ብዙ ጊዜ ለምሳሌ አይሲቲ ወይ ስማርት መኒ ኮንሰፕት ምናምን ስትማረው ግን በመሀል ፕራይስ አክሽን ምናምን ይላሉ እና ፕራይስ አክሽን ራሱን የቻለ ስትራቴጂ ነው ወይስ በሌሎቹ ላይ ያለ ነገር ነው? ምን መሰለክ ፕራይስ አክሽን እንዲሁ ተወኮ ምን ብዙ መጠበቅ አይጠበቅብንም። ትርጉሙን በአማርኛ አስተረጉሞ ይነግራል። የፕራይሱ አክሽን እያየን ትሬድ የምናደርግበት ሴናሪዮ ነው። አይሲቲ ፕራይስ አክሽን ነው። ምንድነው አይሲቲ ለየት የሚያደርገው? የኦርደርን ፍሎ እየተከተልን ነው ትሬድ የምናደርገው። እሱም የሚሆነው ፌር ቫልዩ ጋፕ፣ ኦርደር ብሎክ የምንላቸው ነገሮች እያየን እነኚህ ኤስኬ ሲስተም ቮሊዩም ትሬድ የሚያደርጉ ትሬደሮች ደግሞ ካያችኋቸው ልክ እንደዚሁ የኦርደሩን ፍሎ እየተከተሉ ነው የሚሄዱ። ስለዚህ እነዚህም ፕራይሱን እያዩ ትሬድ የሚያደርጉ ስለሆኑ ፕራይስ አክሽን ትሬደሮች ናቸው። ነገር ግን አይሲቲ ከሌሎች ፕራይስ አክሽን የሚለየው ነገር ምንድን ነው? ታይም ቤዝድ ነው። የትኛው ሰዓት ላይ ሪቨርስ ያደርጋል፣ የትኛው ሰዓት ላይ ኤክስፓንድ ያደርጋል፣ የትኛው ሰዓት ላይ ሪትሬስ ያደርጋል የሚል ያወጣልን ትክክለኛ የሆነ ኢንዲግማ አለ። በሱ መልኩ ትሬድ ስናደርግ ነው አይሲቲ ትሬደር የምንባለው እንጂ ኦርደር ብሎክ ነው የሚጠቀሙት፣ ፌር ቫልዩ ጋፕ ነው የሚጠቀሙት። አቴኒ ታይም ገብተው ሴታፕ ላይ ያደርግ ይችላል ፕራይስ አክሽን ትሬደር። ስለዚህ ምንም አይነት ዲፈረንስ የለውም። ጀስት የስም ጉዳይ ለመቀየርና የሆነ ሮጦ ይሄ ኮንሰፕት የኔ ነው ለማለት ኤስኤምሲ ፕራይስ አክሽን ምናምን ይላሉ እንጂ ዞሮ ኮንሰፕቱ አንድ ነው።
ማርኬት ሜከሮች የሚሰሩትን እሳቤ ማርኬቱ እንዴት ኢንዲግሞን እናቃለን ማለት የማይቻል እውነት ነው። ራይት ንገረና በፕራይስ አክሽን ትሬድ አያደርጉም። በአይሲቲ አይደለም ትሬድ የሚሉት ማንም በማንም ትሬድ አይደለም ማርኬት ሜከሮች። ነገር ግን የማርኬት ሜከሮችን ፉት ስቴፕ እኛ እንከታለን ነው ፖይንታችን። አይ ስለዚህ ፉት ስቴፑን የሚያበዝ ሰውና ሰበይ ነው ስቴፕ ነው እንጂ ፕሪቪየስ ነበሩ ማርኬት ኢትስ ኦል አባውት ሰፕላይ ዲማንድ ስልክ ሃይድ አቅርቦት ይኖራል ፍላጎት ይኖራል። በዛ መልኩ ነው ማርኬቱ ባይት ሊደረግ። ስለዚህ ቮልዩም ላይ ስታስብ ያህል ባይ ተደረገ ስል ፌር ቫልዩ ልታይ ትችላል። ኦርደር ብሎክ ልታይ ትችላል። ፌር ቫልዩ ለቮልዩም ትሬደሮች ጽድት ያለ ቮልዩም ሃይ ቮልዩም ልታገኝበት ትችላል። ተረዳኝ አይደል? ስለዚህ ስልክና እኔ ዲስከቨር አድርጌ ማለት ነገር እስከሆነ ድረስ ነው የመጣ ነው እኛ ፕሮፊት መስራት እንጂ እንትና ኮንሰፕት ተጣለ ተጣላ ሳይሆን ፕሮፊት መስራት። ስለዚህ አንተ ተጋሊ ምንድን ኮንሰፕት ቤት አሪፍ ነው። አገኘሽኛ አይ ብዙ ጊዜ እኔም እንደዚህ ስም ይቀያየራሉ። ይሄ ነገር ይዞ ስም ይቀያየራሉ። አይ እንትን ነው ለስም ነገር ያለው ለምሳሌ አኩሙሌሽን ማኒፑሌሽን ዲስትሪቢዩሽን ኮንሶሊዴሽን በዋይኮፍ ስፕሪንግ ተብሎ አለ። ኮንሶሊዴሽን ምን ነው ሪቴል ትሬደር ሰፖርት ሬዚስታንስ ነው። በጎፍ ስትራክቸር ቦታ ሃይ ብለው ለሪቴል ትሬደሮች ትሬዲንግ ሰርተው ትሬድ የሚያደርጉበት ነው። ግን አንተ ማርኬቱን የምታይበት ፐርስፔክቲቭ በየትኛው ቢሆን አሪፍ ነው የሚለውን አይተህ ትሬድ ማድረግ ነው። አገኘሽኝ። አይ በጣም ብዙ ጊዜ ጥያቄ ሆኖብኝ ነበር ስለመለስሽልኝ በጣም ደስ ብሎኛል። አመሰግናለሁ። አብሽር አባቴ እኔም በጣም አመሰግናለሁ። ላይቭ ትገባላችሁ? አብዚ ዛሬ ገና ነው የመጣው። አዎ ትንሽ ለየት ባለ ቶፒክ ቅዳሜ እና ማክሰኞ ኦንሊ ይሄኛው ሳምንትና ቀጣይ ሳምንት ላይቭ እናደርጋለን። ሞር ትንሽ ጠጠር ያለ አድቫንስድ የሆነ ነገር ነው የምናወራው። በትገባ ትጠቀማለህ። ሌላ ጊዜ ግን ደስ ካለን ዝም ብለን እንጀምረዋለን። አይ እኔም ዛሬ እንትን ቻናላችሁን በቅርብ ትናንትና ቅድም ስናወራ ነበር ትዝ ካልኩ ያው ዛሬ ጋር በቅርብ ነው የገባሁት። ለዛ ነው እና ተበርቱ ቴሌግራም ማለት አብሽር ላይ እግራችሁን ከተማራችሁት ነገር ሼር ብንደራረግ ደስ ይለኛል። ጥሩ ግሩፕ ነው የመጣ ነው። አብሽር ሌላ ጥያቄ የለንም? ወይ በድጋሚ እሺ ሶ ጀስት አይተው ብትነግረኝ ጥሩ ነው። እሺ እሺ ሶ ይሄንን ማለት ያይተናልና ኦኬ ሶ እዚህ ጋራ ይሄን ነው ለማድረግ ሴል ካደረገ ወደ ላይ ከዛ በኋላ ይሄን ነው ብሬክ አድርገው ስለማለት ነው የምፈልገው። እዚህ ማለት ላይ የት ጋር ነው ያለው ማለት ነው? እዚህ ጋራ ይሄኛው ሲሰበር ወይስ ይሄኛው ሲሰበር ነው? ኦኬ ምን ሰከማ ማርኬት ስትራክቸር ሺፍት ትንሽ ኢኮ የማንም ማርኬት ስትራክቸር ሺፍት የሚባለው ሳቤ አፕን ከነበር ማርኬት ዳውንትሬንድ ሺፍት እንደሚያሳይ ኮንዲሽን ያልክ ይሄ ማርኬት ሁሉ የነበረ ማርኬት ከነበረ ኮንሶሊዴት ቤስ አድርገን እና ቤስ ልንጠቀመው እንችላለን። አሁን ግን እዚህ ጋር ማርኬቱን መሰለ ያደረገው የመጀመሪያዋ ከስር የሰራችው ሎ ያለት ማለትም የፌለር ኢንተራ ማርኬት ስትራክቸር ሺፍት አስናት ኖ አይ መጀመሪያ ጀመረ ፌለር ስዊንግ የሳበት ቦታ አለ አይደል? እንደዚህ ፕራይስ ላይ 3 ሚሊዮን ማርኬቱን ለማየት ሞር የሚጠቀው ወይኔ ከፍ ማለት ፕሪሚየም የሚያደርገው ክሊር የሆነ ነገር አለ። እስኪ አድርገው አንዴ ፕሪሚየም የሚያደርገው እሺ አየሁ እዚህ ነው ከተማ የማሳሽ ሰራዊት ነው ያቺ ነው ቢታዳ ቢሮክ ያለው ማለት በዛ በኩል ጨርሻለሁ። በቃ ከፍሏል ያ በቃ ዘርገው ነው ማርኬት ስትራክቸር ማለትም ፌለር ስዊንጉ ተፈቀመ ብሬከር ስዊንግ ፌለር ስዊንግ አሁን ፌለር ስዊንግ ተጠቅሞ ማርኬቱ ተመልሶ በዊክ ወረደ። ለምን በዊክ የወረደው እንደው ተዛጋ የወረደው ግን ላስ ካንስ ይሽብሩ ዊክ ብቻ ድም ስላይድ አኛ ያቺ ነው ያ ሪጀክሽን ብሎ ማለት ነው። እንግዲህ የሆነ ታይም ፍሬም ብትቀንስ አሁን 1 ሚኒት ላይ አይደል ወይ ፌር ቫልዩ አፕላይ ፌር ቫልዩ ይደረጉላል ብለህ ታገኛለህ። ያ በጣም አሁን ደብሎ ደግሞ ያው ደብሎ ፍላጎት አንድ ተጠቅመዋል። ፌር ቫልዩ አፕላይ ፌር ቫልዩ ያደረበ ያው በደንብ ያው
በቃ ይካርታለች 10% በጣም ፓወር ናት እዚህ ጋር ባለ በዛ ሁሉ ሌላ የገንዘብ አላጣናል ስለዚህ በዛው ማርኬት ግራቪቲ ይተረክሳል ተረደለ ስለዚህ ማርኬት ያረክላል ይተኛ ጆርናል ላይ መብላል አሁን ፈርስት ኢንትሪ ልታረግ የምትችለው የመጀመሪያው ይቆም ነው ነገርና ሴት ይታልክ መጀመሪያው ቴክ ታረጋው ኦርደር መከፍተው ያ አሁን ከስር እንደዚህ አይነት ቢፒአር ፌር ቫልዩ ጋር ረበ ነገር ካለ ብሬክ ኢቭን አላድ ሚል ነገር ጆርናል ታረግ ምክንያቱም ማርኬት በዛ ቦታ ይምጣ ነው አገኛር ለዛ አንድ ቦታ ለዚህ ይምጣ ነው አይተናል ሌቭል ሲ ሌቭል ነው ኦኬ እሺ በእኛ ሰዓት በእኛ ሰዓት አቆጣጠር ነው ሰዓትክ በኢትዮጵያ ሰዓት አቆጣጠር ያ ማለት 4 ሰዓት አንተ እሺ በፎሬክስ ፔር ላይ በፎሬክስ ጎልድ ላይ ያው ኮቶኑ ዩኤስዲ ስለሚመጣ ነው እንሳ ደግሞ ከማታ 12 ሰዓት በኋላ ኪል ዞን ይመጣል ታዲያ ኪል ዞን ማለት በደንብ እቺ ነገር እንትልጋለሁ በኦልሞስት 11 ሰዓት አካባቢ በቃ 11 ሰዓት አቆጣጠር በኢትዮጵያ ሰዓት አቆጣጠር ከ1 ሰዓት በኋላ ኮፒ ይላል ኮንሶሊዴት ሊያደርግ ይችላል ተረዳኝ ለእንደዚህ ያ እሱ እንድታያለ ይሆን ይችላል አሁን እንደዚህ አይነት ካለኝ ማለት ኤክስፓንድ አድርጓል አፍተር ሪትሬስ ይስጋለን ሪትሬስ ያልግ የነካርጎ የመላክ ሴሽኑ ያለሆነ ሁሉ ኮንሶሊዴት ያደርገ ሊመለስ ስለሚችል ይሄ ፓኒክ እንዳታረጉ ብዙ ጋር መጥቷወት እንዳታረጉ አይነሳሪ ተደርጋለች ግን ማርኬት ስትራክቸር ሺፍት ላይ እስከባ ድረስ ፕሪቪየስ የነበረው ሎዘር ቢዝነስ ካል ሪስክ ዋርደን ዲስ ዶን ዮር ትሬድ ታደርጋለህ ማለት ነው ይሄ ፓኒክ ማታደርግባቸው በቃ ማርኬቱ አክቲቭ አይሆንም ለማሽን ተወዳዱ ስለዚህ በዚህ ባክቴስት አድርገው ከታች ቢፒአር ከታች ቮሉም ኢምባላንስ ያቺ ያሳየው ባለፈ ቮሉም ኢምባላንስ ነገር ሳይ ከስር ማርኬት ለምን ብሬክ እዚህ ጋር አላውቅም ምሳሌ ነው ለፌራሪ ጋፕ ምናምን ጋር ቺ ቢከምቶ ከተጠቀመልህ በኋላ ይንቆልፍለት ያ በጣም ታደርግላል እዛ ጋር ያደረካቸው ነገር ኮሚኒቲ ላይ ባይ ሊኩዊዲቲ ነው የሚባሉት ግን እሱ ሾርት ተርም እና ይመከርም ያንን ስባል ተብሎ ትሬድ አይገባም እንደነገር ቀደም በኢንት ባይ ሊኩዊዲቲ እና ሴልስ እንላገኛቸው ረም ሃይንድ ቢሊስ ነበር ፕሪቪየስ ዴይ ሃይንድ ነው ማርካውት ማለት ተረዳኛለህ በዛም ቁጥጥ ብታደርግ ሞር ሃይ ፕሮባቢሊቲ ችግር ይላል በኤክስቴንሽን የሆነ ነገር ችግር ወይ ሰላም እንዴት አለ ስለ ብሬክ ኢቭን አንዴ መጨረሻ ጥያቄ ነው ዳም ሳትለኛለ ምን መሰለህ ብዙ ጊዜ እኔ ብሬክ ኢቭን ማደርገው ጀስት ምንም ኮንፊርሜሽን ምንም ሳላገኝ ዋን ቱ ዋን ከደረሰኝ ብሬክ ነው ያለው ኦኬ ከተዋል አይደለም ምንም ይፈጠር ምንም ዋን ቱ ዋን ከደረሰ ብሬክ ኢቭን አደርጋለሁ ማርኬቱ ሪቴስት ያርግ በዛ ላይ ደግሞ እኔ ፎሬክስ ትሬድ ስለማድረግ ፎሬክስ ደግሞ ታውቃለህ በጣም ሪቴስት አላቸው እና የሆነ እንዴት ነው ብሬክ ኢቭን ለማድረግ የሆነ መጠበቅ ያለብን ነገር አለ ኦኬ ምን መሰለክ እኔ ብሬክ ኢቭን ማድረግክ በቃ እንደውም የሌለም ሳይኮሎጂክ ማቹርድ ማድረጉ አካውንትህን በጣም የመጠበቅ ሴናሪዮ ነው የሚታየኝ ስለዚህ መቶ ስቶፕ አውት ቢያርጉ እንኳን እንደው ቢመለስ ራሱ በቃ ዛሬን ትሬድ አላረኩም ብለህ ጆርናል እንደምታረገው ነው ብያለሁ አካውንትን ሴቭ አድርገሃል ነገር ግን ያው ሰውነህና ትሬድ ልታረግ ነው የገባው ገንዘብ ልሰራ ገንዘብ ማለት የምትችለውን እድል ልታጣ ካልፈለክ ቢመግበው ለምሳሌ መቶ ማርኬት ሪትሬስ አደረገ ልበልክ አይደለ ከዛ ሪትሬስ ሲያደርግ ኢንትሬስ ሰጠክ ፕሪቪየስ ነበር አይደለ እሱን ከሰበረልክ በኋላ ብሬክ ኢቭን አስቀምጥ ምክንያቱም አንፊኒሽድ ቢዝነስ ከስር ስለሚችል ይመጣል ሁለተኛው ሴናሪዮ ልክ እንደኛው ከስር ምን አይነት ሌላ ፌር ቫልዩ ይኖራል ወደ ታች የሚሰበው ሞር ፓወርፉል የሆነ ነገር ሊሆን ይችላል ነው ተረዳኝ ለምሳሌ የገባው ኢኩሊብሪየም ዞን ላይ ከሆነ ማርኬት ስትራክቸር ሺፍቷ ላይ ጋና ቦክስን ዘርግተ ኢኩሊብሪየም ዞን ላይ ከሆነ የነከስከውና ኤክስፓንድ ካረገ ቀጥታ ስቶፕ ሉዝን አምጣ አስቀምጥ ምክንያቱም ኢኩሊብሪየም ዞን ላይ አገኘኸኝ ስለዚህ በዛ መልኩ ስታደርጉ ነው ሞር አሪፍ ያደርጋል እንዲሁም አይ ቲንክ ሶስተኛው ላይቫችን በሚቀጥለው ከሁለት በኋላ ኦፕቲማል ትሬዲንግ ትሪ እናያለን ኦቲ የሚባለው ነገር ፊቦናቺ ፊቦናቺ ሴቲንግ ነው 1997 አይ ቲንክ ዲስከቨሪ ያደርግ የራሱ ሴቲንግ ነው የሚለው በሱ መልኩ ደግሞ ያው ትሬድ ብታደርግ በጣም አሪፍ ነው
ዲፕ ዲስካውንት ሲገባል ነው አባይ የምትለው ኦፕቲማል ትሬዲንግ ትሪ የሚባለው ኢኩሊብሪየም ዞን ላይ ብቻ ሳይሆን የዲስካውንት ዲፕ ዲስካውንት ማለት ነው እሱ ጋር ባይ ታደርጋለህ ስለዚህ እሷ ደግሞ ሞር ለብሬክ ኢቭን ያመቻል እሺ ባንዲ ክሊር እንዲሆንልኝ ቪዲዮ ላብራና አሁን ያስፈልጋኝ እሺ ይቻላል የማን ውሻ ናት ምጮ አንተ መስሎኛል እኔ ውሻ የለኝ ቢኖ የኔው ማይኮረስ ችግር የለውም እሺ ይታያል አይደለ ያ በደንብ ይታያል እሺ አንተ ያልከኝ እዚህ ጋር ፌር ሰርቶ እቺኛውን ብሬክ ካደረገ በኋላ በርግጥ አልገባም ነገር ግን እቺኛው ስፔስ ያደርጋለሁ ስኪል ሳይሆን በጣም አሪፍ እሺ ከዛ በኋላ ካለልኝ ታጥቆ ተጠቅሜ ለምሳሌ ፕሪሚየም ዞን ላይ ገብቶልኛል አይደለ ስለዚህ ካስመርኩ በኋላ ፕሪሚየም ዞን ገብቶ ሴል ፖዚሽን ከፈትኩ እንበል ሶ አንተ እያልከኝ ያለው አሁን ለምሳሌ እዚህኛ ኢንተርካለር በኋላ ማግኔት አርግቶ የጀመረው ቦታ ላይ እቺ ፖይንት ላይ ወይ በደንብ ዊክ ኢቨን ደግሞ ከደሞ አሁን ለምሳሌ ሃየር ታይም የሚያሰሩበት ፌር ቫልዩ ከሆነች ሪቨርስ እንደሚያደርግ ሳይንስ ያሳይክ ብትችል ክሎዝ ብታረጉ ራሱ የተመከረ ነው ያው ትላልቅ ትሬደሮች ብልጥ ልጅ የያዘውን ይዞ ነው ይዛች ይገላል ነገር ግን አሁን እዚህ ጋር ኤክሰፕሽን አለ እንድንሽን ብሬክ ኢቭን ራሱ ከብሪት ቶፕ ሎዝ ኢንትሪ ላይ አይደረግ ጠጋ እያልክ ነው ማለት ፕሪቪየስ በረጅ ሃይ ዋና ስቶፕ ሎዝ ያመጥቅብህ ያቻለ ከሷ አሁን ብሬክ ሲያደርግክ ወደ ነው የምታረገው ወደ ሁለተኛው ስዊንግ ላይ ተዳይ ምን ማርኬቱ ተንሾ መጥቶ እሱ ፊኒሽ ቢዝነስ ነካሩ ይችላል አካውንት በ50% ነው 50% ይላል ከዛ ማርኬት ኮንፈርም የሚያደርግልህ ቀጣል እኔ በፊት እንደማድረግ ነው አልመረም ማለት ሳይኮሎጂ በጣም ያደርጋቸዋል ግን ስቶክ አስቀምጠው ነበር ልክ ማርኬቱ ዋንቱ ፕሮፊት ማርግባው ታቀም ነው ሆኖ ላይ አረድግና ለማርኬቱ ዋንቱን ሲነካሊ ስቶፕ ሉዜን አምጥቼ ዋንቱ ነው ማለት ነው ገብቷል ስለ ማርኬቱ እስከ ሄደበት ስንት ይለቅ ፈንዳስ ማድረግ ፈንዳ ወይ አሪፍ ከሰራለት ይችላል ካሁን ተመልከቱ ዞሮ በማርኬት ሲወጥ ይችላል ነበር ታዲያ ስለዚህ ቶፕ ኢንቨስትመንት አይነት ብሬክ ኢቭን 50% ብሬክ ኢቭን 25% ብሬክ ኢቭን 30% ብሬክ ኢቭን ሙሉ ያደርጋል አንድ ላይ ሁለተኛው ስቶፕ ላይ ልትመጣበት ፕሬሽን ለተልክ ሃይዌይ ስቶፕ ዘንድ ያስቀምጥ ደግሞ አለ ሳይኮሎጂ በጣም ሪዲ ነው እንደዚህ ትሬደር ስቶፕ ከምን ካምፓኒ ላይ ያስኳት ነው በጣም ይልሳል ግን ዘንድ ማፈልከው ወጣላ ሲሄድክስ ታርጌት ታረጋል ታንሱ ወጣኝም በነፃ ወይ በራስ ስተንክ ይሆና አይደል አሲት ይሰማል አንዴ ያ ይሰማል እንደዚህ ቢያረግስ ብሬክ ኢቨን ሊያረግ ሲሞክር በኢንተርሚዲየት ተርም ሃይ ኢንተርሚዲየት ተርም
ሾርት ተርም ሃይ ምናምን የሚባሉትን ኮንሰፕቶች አሉ። ሎንግ ተርም ሃይ እና ሎንግ ተርም ሎ እሱንስ ተጠቅሞ ቢያንቀሳቅስ በጣም የሚገርም ነው። እንደውም ከታይሙ ጋር እንደዛ ቢሆን 5 ሚኒት የሚጠቀም ከሆነ ያው 5 ሚኒት የሚጠቀም ከሆነ የ2 ሚኒት ኢንተርሚዲየት ተርም ሃይ እና ተርም ሎ ወይም ደግሞ 15 ሚኒትን ከተጠቀመ የ3 ሚኒት ወይም የ5 ሚኒት ጥሶ ይሄዳል ሳያስገባ እና እንኳንም ከፈትኩት ተረፍኩት ሴናሪዮ ይመጣል። አገኛችሁ? ያ ነገር አቮይድ የሚደረግ በምንድን ነው? እዛች ዞን ላይ መጥቶ ነክቶ ሪጀክት ሲያደርግ ነው። አገኘኸኝ አይደለ? አልችልም ከዚህ ሪጀክት እያደረኩ ነው፣ ደካማ ነኝ፣ ዊክ ነኝ እያለክ ነው፣ ሻዶ ነው ጥዬ የሚሄደው እያለክ ነው ማርኬቱ። ስለዚህ እዛ ጋር ከቀረቀርክለት ብሬክ ኢቭን ታደርጋለህ። በቃ ሰላማዊ እንቅልፍ መተኛት ነው። ብሬክ ኢቭን ነው የሳይኮሎጂ ቤሪየር ከሚባሉት ውስጥ ኦልሞስት ከ80% የሚያክሉትን የሚቀርፈው ብሬክ ኢቭን ነው። ግሪዲነትን፣ ፊር ኦፍ ሚሲንግ አውት፣ ፊር ኦፍ ሚሲንግ ኦፖርቹኒቲ ሲያ ሚሲንግ አውትን እያንዳንዱን ይሄን ነገር የሚቀርፍልን ብሬክ ኢቭን ማለት ነው። ብሬክ ኢቭን ዝም ብለህ ያስቀመጥ ሞክረው ሳይኮሎጂ አዘር ሌቭል ነው። በቃ ያ በዚህ መልኩ ብትሄድ በጣም ያበደ ነው። እሺ አዘር ጥቂ አውርቶ አደርኩ ያውቅ ሚላውራ ግዲለ ሰብስብ ጠይቅ ወርቅ እሺ እና ጥያቄ ምን መሰለህ? አሁን ለምሳሌ እኔ በጣም የሚያስቸግረኝ ነገር ምን መሰለህ? ከሊኩዊዲቲ ስዊፕ ነበር የምጠብቀውና ሊኩዊዲቲ ስዊፕ ሲያደርግልኝ በአብዛኛው በቦዲ ይዘጋብኛል እና በቦዲ ደግሞ የሚዘጋበት ምክንያት ሃየር ታይም ፍሬም ላይ ከሱ እኔ ከምጠቀመው ከፍ ባለ ሃየር ታይም ፍሬም ላይ ፕሪቪየስ የተዘጋጀ ኤፍጂ አለ ፊል ያልተደረገ ማለት ነው። 13 ወይ 1 ሃወር ላይ ምናምን ፊል ያልተደረገ ኤፍጂ አለ እና እዛ ጋር ደርሶ እኔ በፈለኩት ዳይሬክሽን ይሄዳል። ነገር ግን እኔ የምፈልገው ስዊፕ ስለሆነ ያንን ትሬድ አልገባውም። ስለዚህ እንዴት ነው እሱ ያንን ኤፍጂ ተጠቅሜ ትሬድ ብገባ ያዋጣኛል ወይ ነው? በደንብ አንደኛ ሊኩዊዲቲ ወስደዋል፣ በቂ የሆነ ኦርደር ወስደዋል። ሁለተኛ በቂ የሆነ ከዚህ በፊት አስቀምጦት የነበሩት ያው የገንዘብ አለመመጣጠንና አመጣጥነዋል። ምንድን ነው የሚጠብቁት? ሪቨርስ ነው የሚያደርገው። ግን ሪቨርስ ማድረጉን የምታይበት ዳይሬክሽናል ባያስኪ ወስነዋል። አሁን ጀስት አይምሮ ላይ አስዩም ስታደርገው ይሄን ነገር ቡል እየሄደ ነው ማርኬቱ። ከዛ ፕሪቪየስ ዴይ ሃይን ሊኩዊዲቲ ወሰደልክና ሌላ ጊዜ በዊክ ሪጀክት አድርገው የሚዘጋው በቦዲ ቀጠለ። ለምን? ከሱ በላይ ፌር ቫልዩ ጋፕ አለ። ስለዚህ እሷን ፌር ቫልዩ ጋፕ ነክቶ ሪጀክት ካደረገ እና ዳይሬክሽናል ባያስክ ቤሪሽ ከሆነ ፎር ዳይሬክሽናል ባያሳችሁ ቤሪሽ ከሆነ ፌክ ሙቭመንት ጁዳስ ዊንግ የምንለው ቡሊሽ ነው የሚሆነው አይደለ? አኪሙሌሽን ማኒፑሌሽን ዞና ቡሊሽ ነው የምትሆነው ቤሪሽ የምንገባ ከሆነ። ስለዚህ ዳይሬክሽናል ባያሳችን ቤሪሽ ከሆነ ፌር ቫልዩ ጋፕ ጋር ትከተለታል። በቃ የሚገርም ኢንትሪ ነው የሚሆነው። በጣም የሚገርም ፕሮባቢሊቲ ትሬድ ነው የሚሆነው። አመሰግናለሁ በጣም ወንድሜ። አብሽር አባቴ አብሽር።